የገጽታ ግንባታ እንደሚባለው መሆን የለም። አንዴ ልጨርስ። አንተም ገጽታ እኮ እየገነባህ ነው እኛ ላይ ቴዲ፣ አንዴ ልጨርስ። ዮኒ አሁን እዚህ ጋር ሪከርድ አለ አስገባለሁ ብላ ወደ ስድብ ሊገቡ ስለሆነ አሁን እኔ ምን አደርጋለሁ መሰለህ? ዴድላይን ሰጥቻቸው የነበረው ዛሬ ነው፣ በዴድላይኑ መሰለህ። አሁን ደግሞ ብር የለውም እንዳይሉ ቼዝ ባንክ ዮኒ እያየ ነው አይደል? ሁላችሁም እያያችሁ ሎጊን አድርጌ ገብቼ አካውንቱ ላይ ስንት ብር እንዳለ አሳየው። ከሱ ላይ 700 ሺህ ብር አስፈቅጃለሁ። ለምን? ለቻሪቲ። በአንድ ጊዜ አይደለም የፈቀዱልኝ። ምን አደረጉ? ኢንቨስቲጌት አድርገው መቄዶኒያ ቻሪቲ መሆኑን እዛ ኢንቨስቲጌት አድርገው ነው እሺ አሉኝ ማለት ነው። ኦኬ ትችላለህ፣ ዶኔት ነው ማደርገው ብዬ ነው ያልኩት። ከዛ በኋላ ኦኬ ናይንተሪ ላይ ዛሬ ልክ ናይንተሪ ላይ ፕሩቭ ነው ሊሚት ዋየር ትራንስፈር ለማድረግ ሊሚት የሰጠውኝ እሱ ነው። አሁን እኔ ምን መሰለህ ቴዲ፣ አሁን አንተ እኔ ነካክተህ ይበሳጫል ፍራውል ምናምን እንደዛም አልፈልግም። ግን አሁን ይኸውልህ ልወጣ ነው፣ አላስጨንቃችሁም ከዚህ በላይ ግን ምንድን ነው የምለው አሁን የእነሱ 20 ሺህ ብር 20 ሺህ ብሩ ራሱ ሰጣችኋለሁ እኔ ካላስገባው። ግን ዮኒ ለነበረን አመሰግናለሁ። ከዚህ በላይ መቆየት አልፈልግም። አሁን አስገባ አታስገባ ምናምን ስል አንዴ ልጨርስ አልጨርስኩም። እያወራሁ ለምን ትናገራለህ? ልጨርስ። እሺ ልጨርስ። አታርጉኛል ካል ቀላል እኮ ነው። አታወሳስበው። እሺ ልጨርስ። ንግግርን አስተካክላ ሰጣችኋለሁ የምትለው ስለዚህ እያስተካከል ተናገር። እኔ ስናገር ምንድን ነው ያልከኝ? እንደዚህ አትበለኝ አላልክም? አንተም የምትናገረውን ንግር አስተካከል። ለማንም አትሰጥም፣ ማንም አይሰጥም። በራስ ዛቢያ ነው የምትሽከረክረው። እኔ ግን ቀላሉ ነገር እኔ ግን አሁን እኮ ፊት ለፊት መጥቻለሁ። የአንተ ትራክ ሪከርድ ስለሚያጠራጥረን ነው ለቸርች አስገባለሁ ብለህ ሀላል ተናግረህ ይኸው ነክቻለሁ ብለህ አላስገባህም። አትዋሽም፣ ልትዋሸኝ አትችልም። ስለዚህ ያ ጥርጣሬ ስላለብኝ ላምነህ አልችልም። ይሄንን ያልኩ እንጂ አንተም ለአንተ እኮ አይደለም ብሩ ማስገባው። ገባኝ። ሰጣችኋለሁ ከቸገራችሁ ምናምን የሚል ንግግር አትጠቀም። እኛ አስፈላጊ ከሆነ ልንሰጥ እንችላለን። እንደዛ ስጡኝ። አሁን ትራንስፈር አድርጉልኝ፣ ዜል አድርጉልኝ። እንደዛ በል እኮ እሺ፣ ስጡኝ። እንደዛ በል። ስለዚህ በሞቅታ ነው ቻሌንጁ። አይደለም በሞቅታ አካውንቴን እስቲ አካውንትን ከፍታ አሳይኝ እስቲ እኔ እንዳሳየሁት። ምንድን ነው ማሳይ? እኔ እኮ እንዳንተ እኮ አይደለም የምሸልለው እኮ በአደባባይ ላይ እየሸለልኩ አይደል? በተግባር ማሳይ እኮ ነው። እሱን ተው። አሁን ክርክር ውስጥ አንግባ ፊራውን። የአንተ ነገር አጠራጣሪ ስለሆነ ስለማናምን ለምን ትወጣለህ? ተረጋጋ። አይደለም ምንም ጠብ የሚል ነገር የለውም። አሁን ምንድን ነው መሰለኝ እኔ ዮኒ እኔ ምንም አይደለም። ከዚህ በኋላ እናንተ ጨርሱ። የምፈልገውን ነገር ሰጥቼ እኔ ሪሲት ልክልሃለሁ ለአንተ። እንዴት ልመንህ ፍራውል? ቆይ ለቸርች አስገባለሁ ብለህ ቸርች የሚያህል ነገር ከዋሽ በቃ የኔ ወንድም ቴዲ፣ ከዚህ በላይ አንተ አሁን ለመጣላት ይህን ፍቱትና እኔ ምን አሰብኩ መሰለህ፣ ራሳችሁ የምትፈልጉትን ሰጣችሁ ሪሲት ላኩልኝ። በቃ ካንዩዱታ ጋር ደስ ይበላችሁ። እንደዚህ ነው እንዲባለው የፈለጉት። በቃ ይኸው ቴዲ የፈለግከውን አስገባ። አታስገባ ፊራዬ ያንን እኮ ጨረስ ነው አይደል? አሁን በቻሌንጁ ላይ ያለ ነው እኮ እንካ ሰላምታ እኮ አንለዋወጥም እኮ። ይህን ቻሌንጅ ደግሞ ስታመጣ አንተ በከፍተኛ በራስ መተማመን ሆነ ነው። እኔ ደግሞ ነገርኩ እኮ በግልጽ ትራክ ሪከርድ በጥርጣሬ ስለተሞላ አላምንህም አልኩ። አሁን እኔን አሳምነኝ። እንግዲህ ቸርችን የሚያህል ነገር ከዋሸ እኔ እንዴት አምንሃለሁ? ሀላል ነው የምናገረው። ብሩን አሳማኝ በሆነ ሁኔታ አሳየኝ። መቼስ ይሄን የሚያህል ብር ወይም ደግሞ 2 ሚሊዮን ብር ቴዲ አካውንት ውስጥ ይጠፋል ብለህ እንደማትገምት አውቃለሁ። አንተ ውስጥም ይጠፋል ብዬ እኔ አልገምትም እኮ። አለ እኮ ብሩ፣ እተማመንብሃለሁ። ግን ቻሌንጁን የጀመርክበት መንገድ ዲስሪስፔክት በማድረግ ነው። እኔ ያለኝ እነሱ የላቸውም ድሃ ናቸው ብለህ ነው የጀመርከው። አንተ ማስገባት የምትችለውን እኛ ላይም ደግሞ የመደብከውን ማስገባት ካልቻለን ህዝብ ይፍረደን ነው ያልኩት። እኔ ሌላ ነገር አለ። የዴሞክራሲ መንገድ ላምጣኔ እዚህ ላይ ምርጫ አድርገን እንትን ይሉና ራሳቸው በቁጥር እነ ዮኒ ቶሮንቶ እና ቴዲ ሀዋሳ ያስገቡ የሚል ቁጥር፣ ፍራኦል ኢቲቻ ያስገባ ቅድሚያ የሚል ቁጥር እናርገውና የበለጠው አይነት ቁጥር አልሄድም ቴዲ። በዛ አይነት ሳይሆን ቻሌንጁን ያመጣሁትን እኔ አስገቡና አስገባለሁ ነው ያልኩት። ቻሌንጁ መሰረት ነው እንጂ የቁጥር 10 ቁጥር 50 ቁጥር 100 ቁጥር ምናምን አለ። ግን አሁንም ምንድን ነው እንደ አይዲያ አሁን እኔ የምለው ምንድን ነው መሰለህ፣ አሁን ክርክር ነው የሚሆነው ዝም ብሎ ማለት ነው። አሁን ወደ ሌላ ትራኪንግ ሂስትሪ አለ እንደዚህ ያለ አይነት ነገር ዝም ብሎ ያልሆነ ነገር ስለሆነ
ካስገቡ ያስገቡ፣ ካላስገቡ የራሳቸው ጉዳይ። እኔ ግን ኦልሬዲ አንዴ ስለተናገሩ የምፈልገውን ነገር አደርጋለሁ። ገና አደሩ። በቃ ይሄ ነው የምለው። ከዚህ በኋላ መጨቃጨቅ ነው፣ የልጅ ጨዋታ ነው የሚሆነው። ምክንያቱም 20,000 እና 700,000 እንትን አይልም። እኔ እኮ ይከብዳል ብዬ አይደለም ፊራዬ፣ ለመሰለሽ ቅንነት ይኸውልህ፣ በውስጥ ስታወራና ውጭ ላይ ስትመጣ አንድ አይነት ሆነ። ለመሰለህ እኔ አንደኛ ነገር ባወራኋቸው ወሬዎች ሁሉ ፍራኦልን ፐርሰናሊ እንደዚህ ብዬ አልተናገርኩም አይደል? ለተናገርኳቸውም ንግግሮች የምታውቀውን ይኸው አደባባይ ላይ ተናግሬያለሁ። አሁን አንተ ግን ይህን ቻሌንጅ ስታመጣ የመጀመሪያው ከፍተኛ በሆነ ሁኔታ ሰዎችን ዲስሪስፔክት በሚያደርግ መንገድ ነው። አሁንስ ማንን ነው ዲስሪስፔክት ያደረገው? እኔ ይህን ማድረግ እችላለሁ። በ2 ሚሊዮን እና በ100 ሚሊዮን መካከል ስጠራ ራሱ የተጠቀምካቸውን ቃላቶች ታውቃለህ። አሁን እሱ አሁን እኮ እዛ ቃላት አሁን አንተ ፍራኦል ቃል ገብቶ አይሰጥም፣ እንደዚህ ብሎ አያደርግም፣ እንደዚህ ብሎ እንትን አይልም እያልክ ነው። እሺ ብዬ ዝም አልኩ። አሁን አንተ የእኔን አታክ አድርገህ እንትን ለማለት ቅድምም በውስጥ ስናወራ አታክ አላረገም ፊራዬ። አሁን ለምሳሌ አታክ ያረከኝ አንተ በንግግር ከሌላችሁ ያብር፣ አሁንም እኮ ከሌላችሁ ያብር፣ አሁንም እኔ ላገዛችሁ እችላለሁ ምናምን ብለህ የተናገርከውን ነገር ሰዎችን አታክ የሚያደርግ ነገር ነው። ቆይ እኔ የምለው ለምን ቴዲ ብቻ ትናገራለህ? ዮኒ ቶሮንቶ የት ሄዶ ወዴት ነው የሚሮጠው? እሱ አስገባ። ቆይ የመጣሁት እኮ ቶሮንቶ ለምንድን ነው የምትወጣው? ብራዘር ጉዳዩ ሁለታችሁ አይደል እንዴ? ለምንድን ነው ቴዲ ብቻ እዚህ የሚዳረቀው? ና ቶሮንቶ ተዳረቅ። እሺ የኔም ብቻ ነው የምትፈልገው ወይስ የሁለታችንን ነው? ፊራኦል ለሁለታችሁ ናቸው። 12,000 ምናምን ሰው ቁጭ ብሎ ህዝብ፣ ይሄ ህዝብ ቀላል ህዝብ አይደለም። እንትን ነው ዮኒ ቶሮንቶ ካለበት አስገባው። የት ነው የሚሄደው እሱ? ቶሮንቶን ናግባ እንጂ የት ነው እየሄድክ ያለው? ጉዳይ አንተ አይደል እንዴ? ለቴዲ አስታቅፎ ትሄዳለህ እንዴ? ታስ ነው ራይት ዮኒ። አሁን ይሄ ሁሉ ህዝብ ላይ ዝም ብሎ መቀለድ የህፃን ልጅ ጨዋታ ነው የሚሆን። እኔ አሁን በዚህ ደረጃ መቀላለድ አልፈልግም። ግን አሁን ምንድን ነው ያልኩት? ቅድም አያና ያለው ትክክል ነው። እኔ ምስማማ አያና ባለው ነው። እኔ ከጠየቃችሁኝ ለምን ስትሰጡ ከጽድቅ ሳይሆን ከእልህ ነው። በፍቅር ቢሆን ይሄ አሁን ጭቅጭቅ የመጣው ለዛ ነው። አያና ታይቶታል። የተመለጠውም ተምሮ ነው ማለት ጥሩ ነው። እንዴት ነበር ጉዟችሁ? እንዴት ነበር? ያዝልኛ ዞረን ተመለስ መጣችሁ። እንኳን በሰላም መጣችሁ። ዞራችሁ ቆይ ይኸውልህ የት እንደሚወስድ እያያችሁት ነው። ተናግሬ ነበር ብዬ ነበር ባልል ደስ ይለኝ ነበር። ይሄ የሚወስደው ወደ መሰነቋቆር፣ ወደ መነካካት፣ ቅድም ትተን ወደ ሄድ ነው መንገድ ይወስደናል። ለዛ ነው ይቅር ያልኩት። አሁን በምትሄዱበት መንገድ 5 ሳንቲም መቄዶንያም አያገኝም። አትሊስት እኛ የያዝነው የመጀመሪያው ፕላን ይሄ ቻሌንጅ የመጣው ከጤነኛ ነገር አይደለም። ጤነኛ ቻሌንጅ እናድርግ። ጤነኛ ቻሌንጅ ማለት ከደስታችን፣ ከእርቃችን፣ ከሰላማችን የተነሳ እኔም በፍቃዱ አንተ አርግን ያደርጋለሁ እኮ ፉክክር ነው። በተለይ በስድድብና በጠብ መሀል አንተ አርግን ያደርጋለሁ ጦርነት እኮ እናስቀጥለው ነው እያላችሁ ያላችሁት። የዛ የቁርሾ የጦርነት አካል ስለሆነ እሱን ጋብ እናድርግና እኔ አውቃለሁ ፊራ ቸር ልብ እንዳለው እንደማድረግ እናንተም እንደዚህ አይነት የተጋነነ ነገር ምንም ቢኖር እንደው አጥር ማሳጠሪያውን ቢሆን ማለት ነው ቀላል ገንዘብ ነው እንዴ? አሜሪካ ሀገር ካናዳ ነው የምንኖረው እኮ ይመታሃል እኮ። ይሄ ቀላል እኮ አይደለም። እንዲህ አይነት አውሎ ንፋስ ውስጥ ራሳችንን እያወጣን ያለ ነው። 700,000 ማለት ጨዋታ አይደለም እኮ። ይሄ ክርክር የተነሳው እኔ ጥርሴ እኔ ህዝብ የሚያቀኝ ልጅ ነኝ። እኔ ቀላል አቅም እሱ የለም እኮ አይደለም። የለም አይደለም። በእንደዚህ አይነት ነገር ራሱ አንዳንድ ጊዜ መሰለህ ምን ነገር ቆይ አንዳንድ ጊዜ አላስፈላጊ ትንታኔዎች የሚመጡት በቅርብህ ከምታውቀው ከጓደኛ ለምሳሌ አሁን ፍራኦል እኔ ከኔ ጋር የተደዋወለ የሚያወራ ሰው ነው። ምናወራውን ሁሉ እየተደዋወለ የሚያወራኝን ሁሉ አልናገርም። ህይወት ያልፋል እንጂ አንዳንዴ ብትናደድም የምታውቀውን ነገር እንትን ማለት የለብህም። ለምሳሌ ኦኬ አያናን አወቅኩት ብዬ የአያናን ገበና እሱን አታክ ለማድረግ ነው የአደባባይ ላይ ማውጣት ልጅ አይደለሁ። ቢሆን እንኳን እውነትህንም አልወስድብህም። ግን ይሄ የኢኮኖሚ መበላለጥ አለ አይደለ? ለሰዎች ምን ይጠቅመናል? አሁን ለምሳሌ አንተን ደግሞ መናጥ ቴዲ አሁን እስቲ ተውኛላችሁ በፈጠራችሁ። እኔ አውቃችኋለሁ፣ በደንብ ነው የምረዳችሁ፣ ለዛም ነው የምወዳችሁ። አንዴ አያናን ይቅርታ ጠይቁት። በፍጹም አልቀበልም። ታንኪዩ። እኔ ይቅርታ አልቀበልም። አያናን ስትቀጠቅጡ የነበራችሁ ሰዎች ይቅርታ ትጠይቁታላችሁ። ታች ያሉትን ነው የምትለው? የባስከ ታች ያሉትን ነው የማወራው።
አብዳል የቀጠቀጡታች እንጂ እነሱንማ ባስታረቅበት እንዴት ነው? ምን አርገ ዮኒ ቶሮንቶ ተንፍስ እንጂ ቶሮንቶ ብሎ ቴዲ ሚውት አርግ ቶሮንቶ ሴሳ ለምንድን ነው ቴዶ የሚቀጠቀጠው በዚህ ጉዳይ? የተነገረው ስለሁለታችሁ ድረስ ዮኒዬ ቴዲ እኮ ሂዝ ስፒኪንግ አይደል እንዴ? መተኛት አለብኝ እኮ ጋቤን እኮ እንደ እሱ እያወራ ትወርዳለህ። የሆነ ቦታ ስልክ ትላለህ እንዴ? የተያዘው ስማ 102 ሚሊዮን የ102 ሚሊዮን ጉዳይ እኮ ነው። ስልክ ይዤ ነው ትላለህ እንዴ? ትቀልዳለህ? ኢምፖርታንት ኧረ አምልጥ። እንደዚህማ አትልም። ይህን ማለት አይደለም እንዴ? 102 ሚሊዮን የሚበልጥ ጉዳይ አለ። ተርን አሁን አንተ እንድታወራና መስማት ፈልጋለሁ። መጀመሪያ ያንተን እኔም እኮ አቋሚ አንድ ነው። ነው ሂስታርድ ቻሌንጅ አይደል እንዴ? አስገብቶ ያሳየን አስገቡ ብሎ ነዋ። ቻሌንጁማ አስገቡ የሚል ነው። ላስገባ አይደለም የተጀመረው። እኔ ላስገባና 2 ሚሊዮን አስገቡ 4 ሚሊዮን አስገቡ ቢል አልጌ ያለው ምንድነው? አስገቡና አስገባለሁ የሚል ነው እኔ የሰማሁት። ካጠፋው ይቅርታ፣ ወዳጆቼ ናችሁላቸው። ቪዲዮን ማምጣት እችላለሁ። ዮኒ ቶሮንቶን አይደለም ዮኒ ማኛ የቤት አንዴት ይዝልኛል። ቴንክ ዩ እግዚአብሔር ይስጥ፣ እግዚአብሔር ያክብራችሁ። ተመልሼ የመጣሁበት ምክንያት እንደሆነ አወያዮቹ ምናምን እናንተ ቻሌንጅ ልስጣችሁ። እናንተ 1 ሚሊዮን አይደለም ስንት ናቸው? አወያዩ ዮኒ ሁለቱ አወያዩ እናንተ ናቸው። ሌሎቹ ተዋል። ሁለቱ እንደው ለምንድን ነው ለመቄዶንያ 2 ሚሊዮን ብር ከሰጡ እኔ 100 ሚሊዮን ሰጣለሁ። ሁለቱ በእውነት እሺ፣ አይተነዋል እኮ ፊራ ከሰጡ ነው ያሉት። ለዛ እሺ፣ ሚውት ላይ ተመለሱልኝ። ለመሰላችሁ ይኸውላችሁ፣ አንዳንዶቻችሁ ያልገባችሁ አሁን ፍክራችን ፕራይቬት ጀት ካሉ ከትልቅ ባለጸጋ ጋር እኮ ነው። በጣም ትልቅ እናንተ እንዴት ያለ ነገር ነው? ትልቅ ባለጸጋ ሰው እኮ ነው እያወራን ያለ ነው። ጌታ ይባርከው። 700 ሺህ ዶላር በአንድ ጊዜ ማስተላለፍ የሚችል ሰው እኛ ውቅያኖስ ውስጥ ያለን ትንሽዬ እንትን ነን። ስለዚህ ባለጸጋውን አንዳንድ ትራክ ሪከርዶችን አነሳን። እነዚህ አስተማማኝ ስላልሆኑ የሆነ ማስተማመኛ ስጠን። ለምን እኛ ውቅያኖስ ውስጥ ገብተን እንትን እንዳንል ነው። አገባ አይደለም ደብዛችን እንዳይጠፋ እንዳንታለል አስተማማኝ የሆነ ነገር ይስጡን ነው እያለን ያለ ነው። ሌላ ነገር እኮ አይደለም። እሺ ቻሌንጁ ሲጀመር ትከሻ በመለካካት ሳይሆን ቻሌንጁ ሲጀመር ከፍና ዝቅ ተደርጎ ስለሆነ ከፍ ያለው ሰውዬ አስተማማኝ የሆነ ነገር ይስጠን ነው እያለን ያለ ነው እኮ። እሺ ቆይ ጥሩ ሰማንህ። አንተንም ሰማ። ቆይ ፊራ በከፍታ ስማ። ይኸውልህ መጀመሪያም ምንድነው በቡዳና ሰላቢ እኩል ጮህና አሉ። ውጣ ይለዋል። የትኛው ሴጣን ቀድሞ ይውጣ ሲባል እንዴ አንተ በጎማ የምትጮህ ሰውዬ ከአንተ ቀድሜ ልውጣ እንዲ ያለው ገብተዋል። ቡዳ ጎማ ሲሸጠው ይጨዋል። አንተ ከአንተ ቀድሜ ልውጣና ከበደረ ሚዛን ያለው ነው የሚል ፊራ። አሁን እኔ እያልኩ ያለሁት ነገር ያኛውን መንገድ እንተው እኮ ነው። ቅድም እኮም ብላችሁ ብዙ ሰው ያው መረዳት ማቅቶት መቄዶንያ ጥላቻ ምናምን ይለኛል። ይርዱ ምናምን ከፈለጉ እኔ ጉዳዩ እኮ አይደለም፣ ከገንዘቡ መጠን አይደለም። የመጣንበትን መንገድ የምንተው ከሆነ ትርፉን አንይዝም። የያዕቆብ ሚስት ቀሚሷ ስር እንደደበቀችው አይነት ነገር ነው። ደብቃችሁ ፈረስ ላይ አትውጡ። ከዛ ይዘን የመጣነውን ከዛ ግጭት ውስጥ የተወለደውን ነገር እርግፍ አድርገን ምንረዳ ከሆነ ስሙም ስለተነሳ ትልቅ የእርዳታ ድርጅትም ስለሆነ ሀገር ወለድ ስለሆነ እንርዳ። እኔም ራሴ እኮ ፕሌጅ ላደርግ አልኩኝ። ሁላችንም የሆነ ነገር እናደርግ። ፊራ ኦፍኮርስ አይወዳደርም ነው፣ ፋይናንሻሊ ዌል ኦፍ ነው ከኛ። እውነቴን ነው የምልህ። ምንም ይሄ ወደ ግራ ወደ ቀኝ የሚያስብል ነገር አይደለም። ግን ደግሞ ሁላችንም በምንችለው በፈቀድነው መጠን እንርዳ። አትሊስት ይሄን ነገር ኮንክሉድ ስናደርግ በከንቱ ስማቸው ተነስቶ ከሚቀር እንዲያደርጋለሁ።
ይሄን 100 ሚሊዮኑን በቃ ቆርቤበታለሁ የሚል ሰው ካለ ወይም 2 ሚሊዮኑ የሚልም ሰው ካለ ሰላም አለይኩም ዳጋሪ ዳይባሪላ እኔ ከፊታቸው አልቆምም። ግን ደግሞ በዛኛው መንፈስ አይደለም። አንተ መጀመሪያ አድርግ የሚለው አያስፈልግም። ራስህን ነው የምታደርገው ከበጎ መንፈስ ከዛ ተነሳሽነት ቁጥሩም ያልተመጠነልህን አንተ የምትፈቅደውና የምትችለውን መቄዶንያ ላይ እርዳታ እናደርጋለን ሁላችንም። ይሄ ነው ትክክለኛው መንፈስ ከእርቅ በኋላ እንጂ በጠብ ጊዜ የተነሳውን ቻሌንጅ ጎትተህ እርቅ ውስጥ ስታመጣ ጠቡ ተከትሎት ይመጣል። አየህ ወርጄ በ5 ደቂቃ ውስጥ አሳየኋቸው በምን ፍጥነት ጠቡ ሊመጣ እንደነበር ተከትሎት። ስለዚህ አንፈልገውም ጠቡን። ፍቅራችሁ ያምራል፣ ሰላማችሁ ያምራል። እኛ የፋይናንሻል የዋሌት ኮምፒቲሽን ውስጥ አይደለንም ያለነው። በዚህ ጠብ ውስጥ ግን መቄዶንያ ስሙ ስለተጠራ የሆነ ነገር እናድርግ። ስሙን ጠርተን አርጠልጥለን ምናምን ብለን 100 አውርተን ባዶ እጅ ከሚሆን ሁላችንም ልባችን የሚፈቅደውና ይሄ ከቻሌንጅ አይደለም። ቴዲ መጀመሪያ ያድርግ ምናምን የሚባል ነገር የለም። ፕሌጅ ነው የምናደርገው። እኔ እንዲያደርጋለሁ ፕሌጅ እናድርግ። ደስ ይለኛል ብናደርግ አይደል? እኔ 100,000 ሚሊዮን ምናምን የሚባል ቀልድ አይስማማኝም። አት ነገር ያለብኝ ኃላፊነት ያለብኝ ሰው ነኝ። እንደዚህ አይነት በቁጥር ብዙ እንደዛ አላሾፍም። እዚህ ጋር ፕሌጅ ማድረግ የምችለው ትንሽ ብር ፕሌጅ ማድረግ እችላለሁ። እናንተም የራሳችሁን ፊራም ባቅሙ የምትችሉት ይሄንን አድርጋለሁ። ከቻሌንጅ ውጭ ነው። ቻሌንጁ ሞቷል ቅበሩ አልኩኝ። እንደ ሀሳብ እኔ ለምን በፊራ ቻፓ ኢትዮጵያ ሙቭ አላደርግበትም? ተከባድ ሀሳብ ነው። በ700 በፊራ ብር በሰው ብር አሜሪካን ጥዬላቸው ሊድ እንዳትሄድ ይበላል፣ ግን ይወርድልሃል ከዚህ። እስቲ አሁን እንደዛ እናድርግ። ስለዚህ ይሄ ከጠብ የተወለደ ነገር ነው፣ የሚያስኬድ ነገር አይደለም። ቻሌንጁን we have to squash the challenge። ቻሌንጁን የምትነካኩና ይሄን ብለህ ነበር እንደዛ የምትባባሉ ከሆነ ደግሞ ወደዛው ወደ ጠቡ መንፈስ ነው የምንመለሰው። የቻሌንጁን መንፈስ ነው የምናነሳው። በዛ መንፈስ ነው። እኔ ይሄኛውን አልወደድኩትም። እርቅም ከሆነ እውነተኛ ከልብ የምንታረቅ ከሆነ ይሄን ቻፕተር መሻገር አለብን። መቄዶንያ ያላችሁን የልባችሁን ቸርነት ያህል አይደለ ውስጣችሁ ያስቀመጠላችሁን ያህል የተናገራችሁን ያህል ይዛችሁ ይሄንን አድርጋለሁ በሉ። ኢትስ ኦኬ። ጀነሮሲቲ ነው። ገብቶሃል? ራስን ፕላስተር አድርገህ ከእንትና ጋር እንድትያይዘ እሱም ያውጣ እኔም ያውጣ እሱም ይድማ እኔም ደማለሁ በሚል አይነት የተገባበትን እሱን ብንተወው ይሻላል። ቢኮዝ ወደ እርቅ እየገባን ስለሆነ ቶሎ ነው ወይስ ስልክ ላይ ነው እየሰማ ነው? አልሰማም ምንም ነገር አይሰማም። ምን አልክ? ምን መሰለህ መጀመሪያ ወደ እኔ ላምጣው ጉዳዩና እንደ ሀሳብ እኔ በፊራ ኢትዮጵያ ፎር ጉድ ሙቭ ባረግበት ነው የመጀመሪያ ጥያቄ። ግን ወደ ሌላው ስንሄድ እናንተ በቃ ልባችሁ የፈቀደውን በእል ሳይሆን ልባችሁ የፈቀደውን በቃ ለመቄዶንያ ራሳችሁ አድርጋችሁ ሬሲቱን ለእኔና ላያና ላኩልን። ልባችሁ የፈቀደውን የእል ሳይሆን ለነሱ ሰጥቻለሁ ለታላላቆች። መልካም ቶሮንቶ ምንድን ነው የሚለውን ነገር እንስማ እንጂ ቶሮንቶ ምን ሆነሃል? እኔማ አለው እኮ ምን ልበል። እኔ እኮ ጩኸት ላይ የለውበትም። ልክ እንትን በል መሰለህ። እኔ አንተንም እንዳልጫነ ነው። እሱ ደግሞ ያው ባለጸጋው ቴዲ አቋማችን አንድ ነው አይደል እንዴ? ለዚህ ተስማምተን ነው አይደል ያደረግነው። ታችሁ ካልሆነ አይቻልም ማለት ነው። ኮሌጅ የሆነ ነገር በለስ ምን ልበልልህ ምንድን ያለውን ሀሳብ አልሰማም መሰለኝ። እኔ ያልኩት ሀሳብ ይስማማቸዋል። ኖ ሰምቻለሁ። አይ ሪስፔክት ወት ዩ ሳይድ እኮ ምንም ችግር የለም። እንደዛ ከሆነ እኛ በምንስማማው የፈለግነውን አድርገን እናደርጋለን። አለበለዚያ ግን ቻለንጁ የሚባል ከሆነ ቻሌንጅ የሚባል ነገር የለም። ሞቷል። ቻሌንጁ አለፈ። ህይወቱ ቀን ላይ ነው የሞተው። ነገራችን ላይ እኛ ፈርተን ነው ያላረዳናችሁ እንጂ ቀን ላይ ነው ያለፈው ህይወቱ ቻሌንጁ። ከእሱ ሬሳ ጎትተን አንመጣም። ቻሌንጁ የመጣበት መንፈስ ነው መጥፎ። መቄዶንያ $1 ቢሊዮን ይገባቸዋል። ግን ቻሌንጁ የተወለደው ከጠብና ከክርክር ነው። የሴቅና ሰጥና ብያለሁ ቅድም ፊራ። ያ እንደ ሀሳብ ምንድን ነው የምትለው? ቶሮንቶ እንደ ሀሳብ እንዴት እንደ ሀሳብ በቃ በዚህ መልኩ የመሰለን እናስገባለን። ኖ ይኸውልህ አሁን ይሄ ሀሳብ ተነስቷል አይደለ? ብዙ ሰዎችም በእኛ በኩል ሊያደርጉ የሚፈልጉ ሰዎች አሉ። ኢንካሬጅ አድርገን
በዚህ ሌቭል የመቄዶንያ ስም ስለተነሳ የሆነ ነገር መግባት አለበት። ተስማምተን እናደርጋለን ከካናዳ ማለት ነው። እና ቀውጢ የሆነ የመቄዶንያ እንትን ቀን እናድርግላቸው እንዴ ወይስ አሁን ፕሌጅ እናድርግ? ነው አይ የሆነ ቀን ተገናኝተን ተመልሰን አስባችሁበት በውስጥም ተነጋግረን በሰው ፊት ለፊት ስለሆነ ቃል የተገባው በሰው ፊት ለፊት ስለሆነ የድርጅቱም ስም የተነሳው ተነጋግረን እኛም እንዲያን ነገር ላይክ በጤነኛ አምሮ ፉክክር የሌለበት ምናምን እንትን አስገባ መጀመሪያ የሌለው ማለት እኔ እንደዚህ ያደርጋለሁ ሰዎችን ማነጋግረን ይሄንን አይነት ፕሌጅ እናደርጋለን ብለን እንምጣና እንደዚህ አድርጉ ብናደርግ ፊራም ደግሞ አንተ አሁንም ማለት ትችላለህ ወይም ሌላ ጊዜ ልብ ውስጥ ያለ ነገር ካለ ብርድ ላይ ነው ወይ ቤት ውስጥ ግባ ወይ የሆነ ነገር ይገባ ነው። እኔ ማለት የምፈልገው ነገር ምንድነው እኔ ቱ ቢ ኦነስት እየቀለድኩ አይደለም። ገንዘብ የለም ስል ይሄ እቺ ምንድነው የምትለው እቺ አፕ ምንድነች? ቅድሙን ነው እየሰማን ያለ ነው ወይስ አዲሱን ነገር አምልጦሃል እንዴ? አለቀ እኮ እሱ ጉዳይ ማሳየት አይደለ። አንድ ነገር መጨረስ ፈልጌ ነው። ይሄኛው የባንኩን አይደለም ማሳየው። ይሄ ባንክ ቼዝ ባንክ ነው የሚለው እከፍተዋለሁ። ከዛ በኋላ ፓስወርዴን እከፍተዋለሁ። 3 ሚሊዮን ያለው ነው አይደለ ይሄኛው? አዎ አይተነዋል እኮ። እስቲ ይድገምልን ለእኛም ጥሩ ነው። አሁን የአካውንቱ ባለቤት ፍራኦሌት ይቻላል። የአካውንቱ ባለቤት በሱ አካውንት አንተ ትመሰጣለህ ይሆን? እንዴት አልመሰጥም እንዴ? ያስ ካልኩሌት እያለ እንዴት አልመሰጥ? ስለዚህ I'm ready to transfer play አበሻ እንዲ አካውንት አሳይቶን የሚያውቅ በኋላ ላይ ነግሬህ ነው። አያና ልጨርስልህ። ማንም ሰው እየቀለድኩ ልጨርስልህ። አያና ጨርስን እኮ አንተ ጋር ማለት ሳይሆን የፈለኩት ምንድነው ለሰው እኔ እየቀለድኩ አልነበረም፣ ወይ ደግሞ እየጎረርኩ አልነበረም፣ ወይ የተመጻደቅኩ አልነበረም። እሺ ዮኒንም በስልክም ስናወራ ነበር፣ ከቡካ ጋርም ስናወራ ነበር፣ ፕሮሰስ አድርጌ ጨርሼ ለማስተላለፍ። ስለዚህ አሁን በእናንተ በወሰናችሁት ውሳኔ የፈቀደውን ስጥ ምናምን ለቪዲዮ ለሪከርድ ምናምን አለ ቻሌንጅ ያነበረ እኔ ደስ ያለኝን እንትኑን እናንተ በወሰናችሁት ውሳኔ አደርጋለሁ። እዚህ ጋር እነሱ ተሰባስበን እንዳሉ የኔንም አልናገርም አልተናገሩም እነሱ። አይ በኋላ ላይ ነው የምናደርገው እሱ በኋላ ላይ እንትን እናደርጋለን። በዚህ ጉዳይ እንደ ይቅርታ ልናገር እንዴ መሰላችሁ? አሁን ቲክቶክ ላይ የሆኑ ነገሮች ይነሳሉ አይደል? ከተነሱ በኋላ አንደኛው ላይ አሸናፊ ሆኖ ወይ ጎልቶ እንዲወጣ ወይ አርጊመንቱን ማሸነፍ ምናምን አይደለም። ከዚህ ከወጣም በኋላ ወይ ፍራውልን ሽንት በሽንት አደረግ ነው ወይ ዮኒ ቶሮንቶን ወይ ቴዲን ሽንት በሽንት አደረግኳቸው እንዲባል ምናምን አይደለም። እንደዚህ አይነት ነገሮች አሁን ከተነጋገርን በኋላ እንደዚህ አይነት ስቴትመንት እንኳን እንደማንጠቀም አድምተን መናገር አለብን። ለራሳችን ቃል መግባት አለብን። አሁን እዚህ ጋር ግርግር ይፈጠራል። ከዛ በኋላ አያችሁ አሸናዋቸው፣ አያችሁ አሸናውት ምናምን መባባል የለብንም። ነገሩ ይገባኛል፣ ከምን እንደተነሳ ይገባኛል፣ ከክፋት እንዳልሆነ ይገባኛል። ንዴቶች ምናምን ሙቀቶች ምናምኖች እንደሆኑ አውቃለሁ። በዋነኛነት ግን እንዳላችሁት መደምደሚያው በመልካም ነገር እንዲሆን እኔ እፈልጋለሁ። አውርተናል። እናንተ በምትሉት ቀን፣ እናንተ በምታነሱት ቀን በቃ የምንለውን ነገር ተባብለናል፣ አውርተናል። ግን ይሄ ደግሞ ተቋም ስሙ ተነስቶ እንደዚሁ መቅረት ስለሌለበት የራሳችንን ደግሞ ሰብሰብ ብለን ማድረግ ያለብንን ነገር ማድረግ ካለብንም እሱን እናደርጋለን። ልክ እንደዚሁ እንትን ለእርቅ እንደተገናኘ ነው ማለት ነው። በተረፈ እኔም ይገባኛ ነው። ሁላችንም ውስጥ ወንድነት አለ አይደል? ማንም ቢሆን ማንም ፍራውንም ቢሆን እዚህ ጋር ለክብሩ ብሎ ወይም ደግሞ በልህ ብሎ የሆነ ነገር ያደርጋል። እዚህ ጋር የምታዩኝም ሰው ዮኒ ቶሮንቶም ቢሆን ማንም ሰው ይህን ነገር አይለቅም። በቃ ለክብሩ ብሎ እንትን ይላል። እንዳልከው ኢንቴንቱ ምንድን ነው? የሞቲቭ ምንድን ነው? ከየት የመጣ ነው የሚለው ነገር ነው ቅድም የተናገርከው ቁልፍ ነገር። ስለዚህ ይህን ካልኩኝ በኋላ እናንተ የምታስቀምጡትን የመቋጫ ሀሳብ እኔ ለመቀበል ዝግጁ ነኝ። እንደዛ ከሆነ ግላዲያተር ኢፌክት የሚባል አለ። ፍራም ስማኝ በደንብ ማለት ነው። ግላዲያተር ኢፌክት ማለት ይሄ ተሰብስበው እንትን የሚሉት አለ አይደለ? ግላዲያተር ሆነ ሰው ሲሞት፣ ሰው አንገቱን ሲቆራረጥ፣ አንበሳ ሲበላው ማየት በጣም ይወዳል። ይሄ እንትን ማለት ነው። ግር ብሎ አሁን እንደዚህ የሆነ ነገር ሲመጣ የሆነ ነገር እንዲህ ላይ በቃ እሺ ሆኖ በአንድ የሚመጣበት ምክንያት ያ ኢፌክት ስላለ ነው። ይሄ ረበር ኔኪንግ የሚባለው ማለት ነው። መንገድ ላይ ዞረ ብታየው በዛ ሳይሆን የምንመራው እኛ አሁን ወደ ሰላም ወደ እርቅ ደርሰናል።
ደግሞ ስሙን ስላላነሳን ይሄን ድርጅት ትልቅ ድርጅትም ስለሆነ ከራሳችን እንትን ብለን ኤፈርት እናደርግ። የሆነ ቀን እንወስንና የሆነ ቀን ወስነን ኮንክሉድ የምናደርግበት በጤነኛ መንፈስ ተገናኝተን ከዚህ በኋላ ወጥተን እኔ ቴዲም ፊራም ስለሌላኛው እንደዚህ ነው እንደዛ ነው ምናምን ሊያወራችሁ የሚፈልግ ሺ ነው። ቤት ከከፈታችሁ መጥቶ ስለዚህ ጉዳይ የሚተነኩስ በጣም ሺ ነው። ደስተኛ አይደሉም። ይሄንን እርቅ ለማክሸፍ ሰልፍ ነው። በር ላይ ብታዩ ሰልፍ፣ ረጅም ሰልፍ አለ። ፊራን በስልክ በምን ምናምን ኦልሬዲ ተጀምሯል። እዚህ ቤት ከተውጣ ምናምን እንትን አድርጋችሁ እንደዛ በል ምናምን ይባላል። ቴዲን አሁን የሚቆሰቁስህ ፊራን ነክቶ ምናምን ሊያስቅህ የሚሞክር ሺ ነው የሚመጣው። ለምን ጠብ ይፈልጋል። እዚህ በማዳማት እንደ ግላዲያተር ማለት ነው። አንተ ከእንስሳ ከነብር ጋር ስትታገል ስትደማ አይቶ ቡና እየጠጣ መዝናናት የሚፈልግ ብዙ ሰው አለ። ይሄ ኖርማል ኔቸር ባይዘ ኢትዮጵያዊ ብቻ አይደለም፣ ኖርማል ኔቸር የሰው ልጅ ኔቸር ነው። ይሄ ናስካር 500 ጊዜ የሚሽከረከር መኪና ለምን የሚሄድ ይመስላል? ሰው ከአንዷ ብትገለበት ብሎ ለማየት ነው የሚሄደው እንጂ የሚዞር መኪና ማየት ምን ጥቅም አለ? እና ይሄ ካታስትሮፊ የሚፈልገው አካል ወደዛ እንዳያስገባችሁ በትግል ያመጣ ነው፣ ተነጋግረን ያመጣ ነው፣ ጊዜ የሰዋንበት። እውነት ጊዜያችን ውድ ነው ብለን ነው ምናምን። እናንተም ገንዘብ የምትሰሩበት፣ ሁላችን ብዙ ልጆች የምናሳድግበት፣ ለሀገር የምንለፋበት እና ጊዜ አጥፍተንበት ወደ ፍቅር ወደ ሰላም ተመልሰናል። ሌላ ትንሽ ጊዜ ጨምረን ደግሞ ከሌላም ሰው ሰብስበን እናንተም እዚህ አቅም ያላችሁም ሰዎች ሆናችሁ ዳጎስ ያለ ነገር እስቲ ለመቄዶንያ እናድርግ። አይኖ ፊራ እንደዚህ አይነት ልብ እንዳለ አውቃለሁ። አዛውንት ለሌሎች በራስህም ጠዋት ተነስተ የምታደረግን ቴዲም ጥሩ ልብ እንዳለ አውቃለሁ። ዮኒም ከልባችን መሻት ከፍላጎታችን ሰብሰብ አድርገን ከሰውም ከምንም አድርገን ከራሳችን ቴሌፎን አድርገን ዘጭ ያለ ነገር እንላክላቸው። 100 ሚሊዮን ላይ ሞላ ይችላል፣ ግን ዘጭ ያለ ነገር እኔ በግሌ እኔ እንደዚህም ተናግሬ አላውቅም። ግን እኔ የሚዋዛ ሰው እንዳልሆንኩኝ በዙሪያ የሚያውቁኝ ሰዎች ያውቃሉ። ማደርገውን ነገር አደርጋለሁ። ሰዎችን ስረዳ ወይም ደግሞ አቅሜ በፈቀደው መጠን ምንም የምንጠራራበት ነገር የለም። ወይም ደግሞ እንደዚህ ነው ብዬ በሚሊዮን ዶላሮች አስገባለሁ ምናምን አይደለም። ግን ይሄን ቻሌንጅ ግን ደስ እያለኝ እንደዚህ ፐብሊክ ላይ መጥቶ መጀመሪያም ስቀበለው ለመልካም ነው። የትኛውን ቻሌንጅ ነው የምትለው? አሁን እያወራን ለመከለስ ምን አድርግ ትለዋለህ? ሬሳ የምትኮረኩር አትከልስ። ክለሳ ነው እኮ ክለሳ ወደዚህ ልሸጋገር ነው። ዮኒ ቶሮንቶ እንግዲህ ያው ምናልባት እሱ የሚለው ነገር ይኖራል። እሱ ውሳኔው ምን ላይ እንደሆነ አላውቅም። ከቻሌንጁ ጋር ስቲክ አድርጎ ከሆነ ከሁለት አንዳችን ብናስገባም ያው እሱ አይሆንም ስላለ ያን ነገር ማወቅ አለብህ። አሁን ግን ወደ እንትኑ ስንመጣ፣ ወደ መጨረሻው ስንመጣ ኮንክሉዥን ቀደም ሲል እንዳልኩት ነው። በቃ እናንተ በምትሉት ምንድን ነው የምናደርገው? ቤት ከፍተን በተለያዩ መንገዶች ቃል የገቡ ሰዎች አሉ። ይህንን ታርጌት አድርገው ይህንን ተመርኮዘው ወደ ስንት ነው የሚሆነው? ወደ 109 ሚሊዮን ብር ነው፣ ወደ 110 ሚሊዮን ብር ነው የሚሆነው። ያ እንኳን ባይሆን በዚህ አጋጣሚ ለመቄዶንያ የሆነ ነገር እናድርግ ካላችሁኝ እኔ ፈቃደኝነቴን ገልጫለሁ። እኔ ሬዲ ነኝ ነው እያልኩ ያለሁት። አለፊያ ያ ነው የተጠየቁት። ያን ይሄ ጥሩ ነው። አይ መጨረሻ ላይ መጥተዋል፣ ነርቡን አግኝተዋል። ጥያቄውን ወደዛ እንድናመራ ስለምፈልግ ነው። ቢኮዝ ስኳሽ ያደረግነውን ነገር ከዛ ውስጥ ቅሬታ አካል እያወጣን አንጠቀምም። በአዲስ ግን ጠንከር ያለ ነገር ቢኮዝ ስሙን አንስተን እንደዛ ማንሳታችን ብቻ ሳይሆን እንደውም ደግሞ ጥሩም ነው። ለእኛም ሴሌብሬት እናደርጋለን። የፍቅራችን የሰላም መመለስም የፍንጥር ነው። አጋጣሚውን ተጠቅመን መርዳት፣ አጋጣሚውን ተጠቅመን እንደዚህ አይነት በጎ አድራጊ ድርጅትን መርዳት ትልቅ ነገር ስለሆነ ይህን ኦፖርቹኒቲ ተጠቅመን እናደርጋለን የሚለውን ነገር ወደዛ እንድንሄድ ስለምፈልግ ነው። የጠብና የክርክር ቅሬታ አካሎች ወደዚህ እንዳይሻገሩብን በሚል ዮኒ የምትጨምረው ነገር አለ? ቲንክ እኔ የምለው በቃ አንዴ ሰላም ልበል ሰው። ከዛ በፊት አጸዘራ ያዕቆብ ኮፍያዬን አውልቄ ሰላም ብያለሁ። ለኔት ነው ኮፍያ የተወለቀለት። በነገር ላይ አጼ ዘርዓ ያዕቆብ መጥቶ ለአንተ ሀቅነትን የመሰከረው ቴዲ ሐዋሳ የተባለው ምርጡ አዋይ ፈቅዶለት ነው። ባልፈቅዶለት ላይገባ ይችላል። እና አጼ ዘርዓ እንዲሁ አባባሌ የተከበረው ሰው ሲገባ ኮፍያ አውልቀ ሀቅ የሚናገር ግን ሰው አስተናግጄ ነበር ማለት ነው። ቆይ ምን እናድርግ መሰላችሁ? ሙሳን እስቲ እንደ ሀሳብ የሚለውን ልስማ። አባት ይጨርሱ፣ ችግር የለም። አሁንማ ታላቃችን አያናን መስማት ነው።
እየሰማን እኔ አንድ ነገር የመጨረሻ ልበልና መሄድ አለብኝ። በቃ እኔ ትገውላ ይህንን ነገር እንትን ስላልን ቢካዝ ብዙ ሰዎች ደግሞ ር ኢንትረስትድ ሰፖርት ማድረግ ስለሚፈልጉ ሰብሰብ ብለን የተሻለ ነገር ለማድረግ እርግጠኛ ነኝ እዚህ ያላችሁ ፈቃደኛ የሆናችሁ ከኛ ጎን ናችሁ እናግዛለን ያላችሁ ያው እገዛችሁ ስቲል እንዳለ ሆኖ ተጋግዘን ዊክንዱ በትልቁ እንትን ማድረግ እንችላለን። እሺ ዮኒ ከመውጣቱ በፊት ዮኒ አንድ ደቂቃ አሁን ማለት በፊራም ቻሌንጁ አውሽ ቻሌንጁ ተተግብሮ ቢሆን አሪፍ ነበረ። ምክንያቱም ብዙ ሰዎች እንደ ፈን የሚታይ ነገር ስላልሆነ ያነሳችሁ ድርጅት ውስጥ ብዙ ሰው የሚረዳ ሰው አለ። እነዛ ችግረኞች በቀጥታሚም በተዘዋዋሪ በስልክም በተለያየ ነገር ይሰማሉ። ስልክ የሚጠቀሙ ካሉ ማለት ነው። ብዙ ሰው ስለሰማው ቻሌንጁ እንኳን መሆን ካልቻለ እንደኔ ውጭ ላለውም ዲያስፖራ ጥሩ ስም ስለማይሆን የመቄዶንያ ተወካዮች ካሉ ላይቭ እንኳን ተዘጋጅቶ ቢሆን ፊራኦል፣ ቴዲ እና ዮኒ ከነ ግሩፓቸው ከነ ደጋፊያቸው ተገኝተው ሌሎች ሰዎችን በዛ ሞራል ገንዘቡ ቢሰበሰብ መልካም ነው ብዬ አስባለሁ። አጭሩ አማርኛ ማለት ነው። የሚወከሉ ካሉ ከመቄዶንያ መጥተው ዝም ብሎ ግን ቃል ተገብቶ እንደ ፈን ተደርጎ ከታለፈ ነገም ጥሩ ስም አይኖሩም ብዬ ስለማስብ ማለት ነው። ለሌላው ይሄን ለማለት ነው። ይመቻችሁ። ቴንክ ዩ። ተመሳሳይ ነገር ነው እንደውም ያሰብነው እኛ በቃ በደንብ በተጠናከረ ሁኔታ እንትን አድርገን ደህና ነገር እስኪ ሰብሰብ አድርገን ሊሚት ሴት እናደርግና አይ ዶንት ኖ ምን ያህል ማድረግ እንደምንችል አላውቅም፣ ግን ጠንከር ያለ ገንዘብ መሰብሰብ ብንችል እኔ በትንሹ 10 ሚሊዮን ያህል መሰብሰብ እንችላለን ብዬ ተስፋ አደርጋለሁ። እንደዛ ማድረግ የምንችል ቢሆን ሰብሰብ አድርገን ለ10 ሚሊዮንማ አትልፋ እንዳትለኝ ፊራ። ጸሎት ላይ አንዷ ሴትዮ የ200 ብር ጸሎት ትጸልያለች ተንበርክካና ከጎኗ ሀብታም ሰውዬ ተንበርክኮ ጌታዊ የቤት ኪራይ 200 ብር ጎደለኝ ስትል በእናትሽ ኔትወርክ አታጨናንቂ ብሎ አውጥቶ 200 ገጫት ይባላል። እና ለዚህ ብላችሁ ኔትወርክ አታጨናንቁ እንደማትሉ ተስፋ እናደርጋለን። ግን ሰብሰብ ብለን ዳጎስ ያለ ነገር እንላክ። ስማቸውም ስለተጠራ ጥሩም ነገር ስለሆነ በዚሁ ሴሌብሬት እናደርግ ነው የምላችሁ። ግን እኔ በዚህ አጋጣሚ መናገር በፈለገው ምንድን ነው ቻሌንጁን የሰጠሁት እኔ ነኝ እና የጠራሁት ተቋም ለኢትዮጵያ ምሳሌ ሊሆን የሚችል ግንባር ቀደም የሆነ ብዙ አረጋውያንን የያዘ ዝም ብዬ አይደለም የጠራሁት ኦነስትሊ ማለት ነው። ምክንያቱም ትልቅ ዋጋ መስዋዕትነት የተከፈለበት ቀይ መስመር ለኢትዮጵያውያን ሁሉ ቀይ መስመር የሆነ ሁሉም ኢትዮጵያዊ ተረባርቦ ሲታገዝ የነበረና ሊረዳ የሚገባው ተቋም ዝም ብሎ የሆነ የሰፈር ስብስብ ተቋም አይደለም የጠራሁት። የኢትዮጵያዊ ምሳሌ በሀገር በቀል የሆነ ኤንጂኦ ብዙ ጊዜ እርዳታ የሚታወቀው የውጭ ተቋም እንደ ወርልድ ቪዥን ኤንጂኦ ምናምን። ይሄ ደግሞ በሀገር ልጅ በሀገር ሰው የተመሰረተ ትልቅ ተቋም ስለሆነ ለጫወታ ወይ ደግሞ ለድራማ ወይ ደግሞ እንዲሁ ለመሟሟቂያ አይደለም ተጠርቶ የነበረው። ስለዚህ አሁን እናንተ በቻሌንጁ ላይ አስገባ መባባልም አልነበረብንም። ግን መሆን ያለበት እናንተ ወደ ውሳኔ መጥታችኋል። ሰው እየተጨመረ ምናምን ነው የሚመጣው። እኔ እዚህ ማደሬ ነው እንትን ከሆነ ስለዚህ ምንድነው እኔ መኪና ውስጥ ነው ያለሁት። ቅዝቃዜ ቦታው በረዶ ቦታ ስለሆነ ቅዝቃዜ ነው። ስለዚህ እናንተ እኔ ቻሌንጁን አቅርቤ ነበር። ቻሌንጁ ያው እንትን ስለሆነ እናንተ የምትፈልጉትን ነገር እኔም ይህንን ተቋም ስለጠራ እኔ አካውንት ወስጃለሁ። በነገር ተደዋውለን ምናምን እዛ ያሉትን ሰዎች እዚህ አሜሪካ የምትኖር የነበረችም የመቄዶንያ ተወካይ ባለፈው ጊዜ በስልክ ተነጋግረን ተገናኝተን ስለነበረ እንደዚህ አይነት አሰራር ስላለ አሁን ማንም የሆነ እኔ ሞቅ እንድታደረጉኝ ምናምንም የሆነ ፍራውል እንዲያለ ቻሌንጅ እንትን አድርጓቸው ምናምን እንዲባል ሳይሆን ያ ተቋም መረዳት ስላለበት ያ ተቋም ፎከስ መደረግ ስላለበት ነው ፊቴን ወደዛ ያዞርኩት እና የሆነ እንትን ለማለት አይደለም። ስለዚህ ወንድሞቻችን ሌሎችም አሁን ዮኒ እንዳለው ከሆነ ሰብሰብ ብለን ልንሰጥ ነበር ነው ያለው። እንግዲህ ሰብሰብ ብሎ ሊሰጡ የነበሩ ሰዎች አሁን ጨምረው 20 ሺውን ሰብሰብ ብሎ ማምጣት ሳይሆን ሞቅ አድርገው ጨምረው 100 አድርሰው
መስጠት የሚችሉበትን ሁኔታ መፈጠር አለበት ብያ ምክንያቱም ለአሹ ፕሌጅ ለራስ ነው ፕሌጅ ለራስ ራስ ላይ ነው ፕሌጅ የሚደረገው። አንዴ መማርሻን አንዴ ስሟ አንዴ መማር የሴቶች መብት ይከበር ትላለህ። ሁላችሁንም ሰላም ብያለሁ። ስለታረቃችሁ ሰላም ስለሰፈነ ደስ ይላል በጣም። መቄዶንያን በተመለከተ ግን በጣም ብታግዙት ደስ የሚለኝ ድርጅት ነው። ከዚህ በፊት ሰይፉ ባደረገው የእንትን ጥሪ መሰረት ማለት ነው ቲክታክ ላይ ብዙ እንቅስቃሴ አልነበረም። 3 ቀን 4 ቀን ተቀምጬ ነበረ እና ምንም አይነት እንቅስቃሴ አልነበረም። ማለት ዩዥሊ በጣም ብዙ ሰው የሚንቀሳቀስበት የመቄዶንያ ቲክቶክ መንደር ግን ቀዝቀዝ ያለ ነበረ እና ይሄ የወንድሞቻችን ግጭት እንግዲህ ለመልካም ነገር ሪዛልቱ ሆኖ ለመቄዶንያ ይህን ቻሌንጅ ስላመጣችሁ የእውነት በጣም ነው ደስ ያለኝ። በዚህ አጋጣሚ የቲክታክ መንደር መቄዶንያን ቢያግዝ ጥሩ አጋጣሚ ይፈጥራል ብዬ ስለማስብ እንደኔ መቄዶንያ ቻሪቲ ሆምስ የሚል ቀጥታ እንደ ጎፈንድም የሚያገለግል አካውንት አላቸው። ቀጥታ እያሳያችሁ ማስገባት የምችሉበት መንገድ አለ፣ እንደ መቄዶንያ አይነት ማለት ነው። ስለዚህ በዛ መንገድ ማገዝ እንችላለን። ይሄ ጥሩ ሀሳብ ነው። እኔ የምደግፍ ሀሳብ ስለሆነ ነው የገባሁት። ሙሉን ላይቡን በትክክል ተከታትየው ነበረ። ሰላም ስለተፈጠረ ደስ ብሎኛል። እርቁን በመልካም ነገር ስለጨረሳችሁት ይሄ መልካም ሀሳቡን በተግባር አውሉትና እኛ የምንደሰት መቄዶንያዎችም ደስ ይበላቸው ነው የምለው። አመሰግናለሁ ወንድሞቼ። ቴንኪው መማራ። እንደዚህ አይነት ነገር ላይ እርምሻ እዛም ላይ እንደምናይሽ ተስፋ እናደርጋለን። አይ ኖ ብዙ ጊዜ ሞክራለች አልዋሽም። እኔ መልካምነት ላይ አዶናታ ማውቃት ያ በተለይ መቄዶንያ ላይ ብዙ ሰው እንደ ኢቢኤስ አልተሳተፈም። እንደ ሰይፉ ፋንታሁን መማር መታ እሷን ጠይቀዋት እኔም ደግሞ እንደማይሳተፉ ስለማቅ ብዙም አልመጣ ኢቨን እኔን ሁላ ጠይቃኝ ነበር። ሳየው ብዙ ሰው የለም እና በቃ ዝም ብሎ ጉንጭ ማልፋት ሆነብኝና አልሄድኩኝም። አልዋሽም መማርሻ ጋር ማለት ነው። እና የዛኔ ግን እንዳልኩ ኢቢኤስ ተደረገ። ቲክታክ ላይም እንደዛ መስሏቸዋል። እና ዲፍረንት ቫይ ስትሞክር እዚህ ኩላሊቱ ለፈነዳ ላበጠ ለቆሰለ እንጂ መቄዶንያ እንደዚህ ይደረጋል ሲባል ብዙም አቴንሽን አልሰጡም። ያም ይመስለኛል። ኤኒዌይስ ወደ ኤርሚሻ የዛ የማህበር ቴዲ ዮኒ ከይቅርታ ጋር ማህበር እርዳታ ውስጥ አልገባም። ለምን ስሜ አያምርም እንዳልኳቸው ነው። ቀደም እንኳን ወተታቸውን ደፍቼ እንዲሁም ስሜ አያምርም አለች ድመት እንደለው። የማህበር እርዳታ ውስጥ ኔቨር ኢንቮልቭም አላረግም፣ መግባትም አልፈልግም። ራሴ የቻልኩትን መስጠት ያለብኝን ነገር ምክንያቱም ከእነሱ ጋርም ተነጋግሬ በስልክ ምናምን ተነጋግሬ ስላለው እኔ የምፈልገውን ነገር አደርጋለሁ። ይህ ማህበር ግን ውስጥ ኢንቮልቭ አድርጌ እንዲህ ነው ማለት አልፈልግም። እኔ የራሴ ማህበር ያለ ሰው አለን። ማህበር እኮ የለም። ይሄ እንዲህ ላይ እዚህ ያስገቡ የሚለው ላይ እዛ ውስጥ የለውም። እዛው ቀጥታ መቄዶንያ አካውንቱ አለ። የራሳቸው አካውንት ምናልባት መማር ከዚህ በፊትም እንትን ስላደረግኩኝ አለኝ አካውንታቸው እዛው ላይ ነው የምናደርገው። ስለዚህ አሁን እኔ የምትሉት ነገር የለም። በዚህ ጨርሳችኋል ይመስለኛል። ስለዚህ እናዘጋጃለን። የዛን ቀን አንተም ኦልሬዲ አድርገህም ከሆነ ወይም ደግሞ ባይዘን የምታደርግ ከሆነ በአካውንታቸው አስገብቼላቸዋለሁ ይሄን ያህል ብለህ አንተም ብታሳውቀን ያበረታታናል ነው። እኛም ለወደፊት እኔ ቻሌንጁን እንትን ብያለሁ። የቻሌንጁ ታጥፍ። ስለዚህ እናንተ የፈለጋችሁትን አስገቡ። እኔ ለሚዲያ ፍጆታ ይሄን አክል አስገብቻል፣ ይሄን አክል አስገብቻል። ምክንያቱም የኔ ይሄን አክል አስገባ ለጉራን ያስገባው ለገጽታ ግንባታን ያስገባው ለምንድን ያስገባው ስለሚባል እኔ ራሱ እነሱን ፍራውል ስንት አስገባላችሁ ብላችሁ እነሱ ከነገሯችሁ ይንገሯችሁ። እኔ ግን እዚህ ጋር መጥቼ ይሄን አክል አስገባዋለል። ምክንያቱም ለሳክስ ነው፣ ሳክሳም ነው፣ ውሸታም ነው፣ እንደዚህ ነው የሚባለው። ስለዚህ ይህንን ነው የምለው። አምቆብ አማረሳቸው ወዳጆቼ ናቸው። የክፉ ቀን በጣም ላይ ለእውነት የቆሙ እውነቴን ነው የምለው። በ11,000 ሰው ፊት ኢዮዳብ በረዳ ፓስተር ነው ወይስ ንጉስ ኢዮዳብ ለእውነተኛ ሰው በቃ ለሀቅ የቆመ ሰው ነው። እንደዚሁም አፄ ዘርዓ ያዕቆብ እውነተኛ ለሀቅ የቆመና ትክክለኛ ሰዎች ናቸው። ሞጣ ቀራኒዮ በጣም ትክክለኛ
በቃ ለእውነት የቆሙና እውነትን ፍለጋ ሙሌ ከመውጣት በፊት አጼ ዘርዓ ያዕቆብ ለሀቅ የቆመ ልየት ነበር። አንተ ቤት ነው። አንተ ክሬዲቱንም አላሳጣም እኮ ቴዲ። አንተማ ያው አንተ አሁንማ ታርቃቸዋል። ክሬዲት ይችላል መንግስት መጨረሻ ላይ ነው። ብፈልግ አንተን አታክ ማድረግ ብፈልግ አሽቀጥሬ ፓርላማውን ሊጨርስና ቴዲ አፈ ጉባኤውን ደግሞ መጨረሻ ላይ እርስዎን ደግሞ እናገራለን። ሙሌ እንደዚሁ ቴንኪዩ ጋይስ ስለወጣ ነው። እኔ አመሰግናለሁ። ሙሌን ደግሞ እንደዚህ አሽቀንጥር እዮዳብ ስባ እንደት እንደሚናደው ታውቃለህ። ቴንኪዩ ጋይስ ስለወጣ ነው። እኔ አመሰግናለሁ። ኬት ነው ከየት ነው የመጣው? የሩዋንዳ ማጋ ነው ማጋ ነው። ስለዚህ ዮኒ ማን ሙሌ በጣም ማለት ትክክለኛ እንትኖች ናቸው። ስለዚህ አፈ ጉባኤው እንደውም ደግሞ የምክር ቤቱ መሪ አቶ ቴዲ አስገብተው አወያይተዋል። ስለዚህ እርስዎም ደግሞ ክብር ይገባውታል። እናመሰግናለን። በመካከላችን ለተፈጠረው ንግግር አለመግባባት፣ እኔም ደግሞ ያልተገባ አይነት ባህሪ ስላሳየው ህዝቡን የኢትዮጵያን ህዝብ የሚያቀኝ በጨዋነትና በዝምተኝነት የእግዚአብሔርን ቃል በመናገር በዝማሬ ነው የሚያቀኝ እና በእርዳታ ላያቀኝ ይችላል። ስረዳ አልታይም እንደተባለው እንግዲህ አትረዳም ነው የሚባለው። ስለዚህ እርዳታው ይቅር፣ ግን በመልካም ስነ ምግባር እና በጥሩ ስብዕና ነው የሚያቀኝ። ስለዚህ በጣም በጣም ከልብ ሁላችሁንም ያስቀየምኳችሁ በጣም ይቅርታ ጠይቃለሁ። ሶሻል ሚዲያው ላይ ትቼ ሄጄ የነበረ ድጋሚ ነው የመጣሁት። የነበረው ሰጣ ገባ አልቆም ስላለ ማለት ነው። ቴዲ መጀመሪያ በነበረኝ ልብ ነው። አሁንም ለአንተ ያለኝ አመለካከት የተቀየረ ነገር የለውም። የቃላት መገራገጭ ነው። ይሄ ደግሞ ሂስና ግል ሂስ የሚባል አለ። ግምገማዎች ምናልባት አንተ አልፈበት ሊሆን ስለሚችል ይሄ እንደ ግምገማ ውሰደው፣ እንደተገማገምንበት ውሰደው። ሌላ ምንም አይነት ቅራኔ የለንም። እንዲሁም አያና በጣም ወደዚህ መተህ ደውለልኝ መቆም አለበት ብለህ ትስላልክ ነው እንትን ያልኩት። ዮኒ ኢጅፕት አልቀየረም ስሙን። አምሶሪ አልቀየረም። ስለዚህ ዮኒ ኢጅፕት እንደዚሁ አምሪሊ ሶሪ በእንትን በመሆኑ እንደዚሁም ተናገረው ከልቤ። ግን በጣም አሁንም ደጋግሜ እንትን የምለው እኔና አፄ ዘርዓ ያዕቆብ ጥሩ አይነት እንትን አልነበረውም። በፖለቲካ የግብፅ ምንድነው የግብፅ አልኩኝ፣ ግብፅ አፌ ላይ ለምንድን ነው የመጣቸው? የብልጽግና ሜምበር ምናምን በሚል ሲናገር የነበር ፎቶ ወይንም ለጥፈው በዛ እንዴት እንደዛ አለኝ በሚል እንትን ብዬ ነበረ። አሁን ግን በዛ ፖለቲካሊ ልዩነት አለኝ ብሎ በሚለው እንኳ ግን ከሀቅ ጋር የቆመ ልጅ ነው። እኔ አሁን የአፄ ዘርዓ ያዕቆብን ሜምበሩኝ ያለው እሱ ጋር አዳምጣለሁ ዝም ብዬ ባይገባኝም አዳዲሶቹ ወዳጆችን ግን ፍሪጅ አስቀምጣቸው፣ ሊበላሽ የሚችል ነገር ይታየኛል። እኔ ከዚህ በኋላ ቢናገረኝ ራሱ ማልቀየመው ልጅ ነው። እውነቴን ነው የምለው። ኢዮዳብና አፄ ዘርዓ ያዕቆብን ቢናገሩኝ ራሱ አልቀየማቸው። በቃ ይህንን ነው የተረዳሁት። ስለዚህ በጣም ወዳችኋለሁ። በጣም አመሰግናለሁ። ካሜራ ኦፍ አድርጋለሁ። ዲስኮኔክት ሊሆን ይችላል። የመኪና ዋይፋይ ነው የተጠቀምኩት የነበረው። ምናልባት ከስር ሆኜ ልመጣ እችላለሁ። የምትፈልጉኝ ነገር ካለ ግን እዚሁ ጋር አንድ ነገር ልበል፣ እንትን እንዳይሆንብኝ አንድ የሆነ ነገር ልበል፣ አጭር ነገር። የመጀመሪያው ነገር ለራሴ የምሰጠው ክሬዲት ነው። ለምሳሌ እንትን አትበሉኝና በፍራውል ጋር በነበረው ውይይት እንግዲህ አያና የት ሄደ? ከታች ይሰማኛል። አይሰማችሁም ነበረ? አያን አለ ወርዷል። ኦኬ እችን ልበል። በነበረው ውይይት አንዳንድ ጊዜ ቴዲ ሲያወያየን አታክ ተደረግን ወይም ደግሞ ነጥብ እንድንጥል ተደረግን ትሉና አንዳንድ ጊዜ ተወያዮችን ጋ መታችሁ እኔ ቤት መጥቶ ደግሞ እናንተን የደገፉ ሰዎችን ደግሞ ታነሳላችሁ። ይሄ የሚያሳየው ዲሞክራሲ መስጠት ነው የሚያሳየው ለተወያዮች።
የተለያዩ ሀሳቦችን መስማት ይህን የሚያሳየው። ለምሳሌ ፍራኦል በነበረው ኬዝ መጣ። ከፍራኦል አጌንስት የነበሩ ሰዎች አሉ፣ ፍራኦልን ደግሞ የደገፉ ሰዎች አሉ። ሁለቱም እዛው ነበር፣ አንድ መድረክ ላይ ነው የነበሩት። ይሄ መለመድ አለበት የሚል እምነት አለኝ። ስንጠቀልለው በአጠቃላይ በነበረው ሁኔታ ሰላማዊ ውይይቶች፣ በመከባበር ላይ የተመሰረተ ውይይቶች ማድረግ እንዳለብን እኔ ተረድቻለሁ። ይህም መቀጠል አለበት የሚል እምነት አለኝ። ከዚህ በተረፈ ግን በተደጋጋሚ እንደተናገርኩት የገንዘቡ ጉዳይ እናንተ በምትወስኑት ውሳኔ ከፈለጋችሁ በመሰባሰብ ወይም ደግሞ እንደዚሁ በቀጥታ በማስገባት የሆነ ነገር ወስንን ብንለያይ የሚል እምነት አለኝ። ይህን ነው ለማለት የፈለጉት። ኢንድ ሪዘልቱ ምንድነው? የመቄዶንያ ስም በተደጋጋሚ ስለተነሳ ህዝቡ ይህን ነገር ስለሚጠብቅ ምንቋጭበትን ነገር ማስቀመጥ አለብን የሚል እምነት አለኝ። ይህን ነው ምለው። ፍራኦልንም ሌሎቻችሁንም እዚህ ውስጥ ያላችሁትንም በሙሉ ስለነበረን ቆይታ ከልብ ከልብ ነው የማመሰግነው። ቁጭ ብለህ መስማት አለብህ ካላችሁኝ ቁጭ ብዬ እሰማለሁ። ያንተ እዚህ ጋር መገኘት ብዙም አያስፈልግም ካላችሁኝ ደግሞ እሰናበታለሁ። ሆኒ መጥፎ ቦታ ስላለዋል ቃሉናገር ከይቅርታ ጋር እሺ ቴንኪው። እየሰማችሁኝ ከሆነ ሁላችሁንም ቴዶም ዮኒም ፊራም አጼም ዮኒ ቶሮንቶ እንዲሁም አዩ ዮኒ እና አዩ ትልቁን ሚና ተጫውታችኋል በዚህ ጉዳይ ላይ። በጣም ትልቅ ስራን የሰራችሁ ትልቅ ሽማግሌዎች ናቸው ሁለታችሁ። እውነቴን ነው የምለው። ባለፈው ፊራን ደጋግሜ እያልኩት ነበረ። ዮኒ ትንሽ ቅር ተባብለዋል ይመስለኛል ስትል ፊራን ልብህን ክፈትና ለይቅርታ ልብህን አዘጋጅ ብዬዋለሁ ከቴዲ ጋር በነበረው ነገር እና ፊራ በዚህ አጋጣሚ አመሰግናለሁ። ቴዲም አንተም ነገሩ በርዶ በዚህ ልክ ቁጭ ብላችሁ መወያየታችሁ ለሌላ ጊዜም ሌላም ሰዎች ትምህርት የሚሆን ነገር ነው። የሚጣሉ ሰዎች ብዙ ጊዜ ሚዲያ ላይ እናያለን፣ ይታረቃሉ። መሀል ላይ ግን አጨብጭቦ የሚቀሩ ሰዎች ስላሉ እንደ ኮሚኒቲ እንደ ኢትዮጵያን ኮሚኒቲ በዚህ ጉዳይ ላይ ይሄ ነገር ሳያጣሩ ወደዚህ ብለው ነገር የሚያጣሉ ሰዎች እና በኮሜንት የማይሆን ነገር የሚጽፉ ሰዎች፣ ነገር የሚያጋግሉ ሰዎች እንደው ፈረ እግዚአብሔር ቢኖራቸው የሚል ሀሳብ አለኝ። የሰው ልጅ ይጋጫል፣ ግን አትሊስት ከቻላችሁ በቴክስት ታረቁ ወይም ሰላም ፍጠሩ የሚለውን ሀሳብ ለመናገር አስታራቂ ነገር ለመናገር ብንሞክር ጥሩ ነው ብዬ አምናለሁ። ዛሬ የተሰራው ስራ ዮኒ በጣም እውነት ለማውራት እግዚአብሔር ያክብራችሁ። አንተንም አዩንም ትልልቅ ዳኞች ናችሁ። ከእናንተ ብዙ ነገር እንማራለን። እኛም ወረድ ብለን ከታች ትንሽ አንዳንድ ሰዎችንም ለማስታረቅ ሀይ ለማለት ከእናንተ የምንማረው ብዙ ነገር አለ እና ተምረናል። እንዴት አድርጎ ሰው ማስታረቅ እንዳለበት ጥበብ የተሞላበት ሂደት እንደነበረ ይሄ ከፉክክር ከኢጎ የነፃ ነገር አይተናል። ኤኒዌይስ መጨረሻ ላይ ስትጠቀልሉት ደስ የሚል ነገር አውርታችኋል። መቄዶንያ ትልቅ ድርጅት ነው፣ እንደተነሳው የእርዳታ ድርጅት ነው። ያንን ድርጅት ለመርዳት ሁላችንም በቻልነው መጠን ተረባርበን የአቅማችንን አድርገን ያን መቄዶንያን እንድንረዳ የበኩሌን አስታውሳለሁ። እየሰማው ስለነበረ ነው ከታቸው የረጅም ሙሉውን ሰዓት እየሰማው ነው። ጠላት ግን አፍሯል። እንኳን ደስ አለን ነው ብለው ኢትዮጵያን ሁሉም ሀገር ቤትም እዚህም ሆነ ቁጭ ብለው ይህን እየሰሙ ያሉ ሰዎች ሰላምን የሚፈልጉ ሰዎች ደስታቸው ነው። ሰላም የማይፈልጉ ሰዎች ደግሞ እንግዲያውስ አሁንም ቤታቸውን ከፍተው የፈለጉትን ነገር ከዚህም ሊመዙ ይችላሉ። ግን ለሰላም ሁሌም እጃችንን እንዘርጋ፣ ኒውትራል እንሆን ብዬ ነው ማምነው። ቴንኪዩ በጣም ዮኒ፣ ቴንኪዩ ሁላችሁ ነው። ተባረክልኝ ቴዶ። ማሂን ያስገባዋት አንዴ እኔም ተታረቁ እንጂ ምንም ያልኩት ነገር የለም ሚስ አንደርስታንድ አድርጎኝ ነው ስላለች ነው ያስገባዋት። ማሂሻን ቴዶ እንድታቅ ብዬ ነው። ያ ዮኒዬ ልናገር? አዎ ጎሄድ። እሺ አመሰግናለሁ። መጀመሪያ ስለተታረቃችሁ በጣም ደስተኛ ነኝ። ዮኒዬ ተባረክ፣ አያና ተባረኩ። በእውነት በጣም ነው ያረፍ ነው። ሌላው ቴዲ እንዴት እንደተረዳኝ አላወቅኩም፣ ግን ሁላችሁንም የማውቀው እኔ እዚህ ሶሻል ሚዲያ ላይ ነው። ለሁላችሁም ወንድሞቼ አክባሪዎቼ ናችሁ። እወዳችኋለሁ፣ አከብራችኋለሁ እና ማናችሁንም ልሰድባችሁ አልችልም። ግን በሁሉም በምታመጡት አጀንዳ ልስማማ አልችልም እና የራሴን አስተያየት ጽፋለሁ፣ የራሴን አስተያየት እነግራችኋለሁ። ቴዲን የተናገርኩት በቴሌግራም ነው። በቴሌግራም በውስጥ ነው፣ ያውም በውጭ መናገር ስለማይመቸኝ ማለት ነው። አካውንቴም የቢዝነስ ስለሆነ የራሴን አስተያየት ሰጥቻለሁ። ታረቁ ነው ያልኳቸው። ወንድማማቾች ናችሁ፣ ችግራችሁን በውስጥ ተነጋገሩ፣ በሽማግሌ በውስጥ ተነጋገሩ ነው ያልኩት። ከዛ ውጭ እኔን ለሰደቡኝ ታረቁ ለምን አልሽ ብሎ ለሰደቡኝ ለእነሱ ተገቢውን መልስ ሰጥቻለሁ።
ከዛ በኋላ ግን ምንም የተናገርኩት ነገር የለም። ስለዚህ ቴዲ የትኛው ጋር ነው እንደዚህ አይነት ነገር ያነበብከው? እኔ ተሳድቤም አላቅም። ይህንን ለማስረዳት ነው። ግን ስለተታረቃችሁ በእውነት በጣም ነው ደስ ያለኝ። እኔ የአንቺን ጉዳይ ዮኒ ጋር ስትገቢ ስለማይሽ አንዳንድ ተቆርጦ የሚወጡ ቪዲዮዎች ላይ እንደ አጋጣሚ ኮመንቶች ወይም ደግሞ ሲልኩልኝ ኮመንቶችን ለመሳቅ የሚሆን ለመናደድ ሳይ እዛ ውስጥ ሁሉም ቦታ ላይ ይሄ ክርክር ከተነሳበት ጊዜ ጀምሮ በአሉታዊ ኮመንቶች ስለማይሽ ነው። አይ ቲንክ አንድ ጊዜ ከኔ ጋር መድረክ ላይ ተገናኝተናል። ታውቅኛለሽ፣ አውቅሻለሁ። እንደዚህ ደግሞ የምንተዋወቅ ሰዎች ስንሆን ኮመንት ሰው አያየንም ብለን ስንጽፍ ሰው አያየናል። የትኛውም ተደበስብሶ የሚለጠፉ ቪዲዮዎች ላይ ቢሆኑ እንተያያለን። ለምሳሌ አንቺን በአሉታዊ መንገድ የሚናገር ኮመንት የሆነ ቦታ ላይ በጽፍ ታዝኝብኛለሽ እና ይሄ ቪዲዮ ላይ ነው ብዬ አልነግርሽም። ግን ከዚህ ክርክር ጋር በተያያዘ የኮመንትቻቸው ከአንቺ የማይጠበቁ ኮመንቶችን አይቻለሁ እውነት ለመናገር እና ያ አሳዝኖኝ ነው። እንደ ይህች ልጅ ዮኒ ጋር የምትገባው ልጅ አለች እንደ ምናምን ብዬ አዝኜ ነው እና ታውቂዋለሽ አንቺም ሳነካሽ ወይም ሳልደርስብሽ ከሰላምታ ሳይኖረን አንቺ ነሽ አይኔ እርግጠኛ አስተያየት እሰጣለሁ። አሁንም ከአሁን በኋላም አስተያየት እሰጥሃለሁ። ግን አልሳደብም። እኔ አሁን ስላየውን ችግር የለውም። አሁን እሱ አጀንዳ ሳይሆን ጀስት ስላየሽ ማይስ ኪችን ይላል። ገባሽ አይደለም? ስምሽን ፎቶሽን ጎላ ብሎ እኮ ችግር የለም ወይ ስክሪንሾት አድርገህ ወይ ለእኔ ወይ እዛ ደረጃ አይደርስም። ችግር የለውም። ለሌላ ጊዜ በአደባባይ ነው ተናገርከው። ሁሉም ኮመንት ውስጥ እየገባሽ ትሳደቢያለሽ ስላልክ ያው የቢዝነስ አካውንትም ስለሆነ ሌላ ሰው ተሳዳቢ እንደሆንክ አድርጎ እንዲረዳ ስለማልፈልግ ነው። እርግጠኛ ባልሆንክበት ነገር እንድትናገር አልፈልግም። እርግጠኛ ስለሆንኩ ነው። እኔ በመሰረቱ እንደዚህ ሰው ስክሪንሾት አድርግና ላክለት። ኧረ እኔ እዛ አልደርስም። ተይው በቃ ላይ ነው የጻፍኩለት ቴሌግራም ላይ እዚህ ቲክቶክ ተይው በቃ እሱን አሁን ለሌሎቹ እድል እንስጥ። ያየሁትን እኔ አይቻለሁ። ኢትስ ኦኬ ችግር የለውም። አልተሳደብኩም ካልሽም በቃ አልተሳደብሽም ችግር የለውም። ለሌሎቹ እድል እንስትና እነሱ እኔ ተመልሼ የሚገባውበት አንዱ ምክንያት ቀን እንቁረጥ አይነው ፊራ እዚህ ጋር ምናምን አልናገርም እንዳላውቃለሁ። ግን በዚህ ጉዳይ ላይ የተነሳ ቴሌቶን ሰብሰብ ማለት ቢጀምር የሆነ ሰዓት ላይ ማች ማድረጉ አይቀርም እና መች እንገናኝና ይህን ነገር እናደርግ። ቢኮዝ የተቀደሰ ሀሳብ ነው። ብዙም ሳይዘገይ እንደዛ ብናደርግስ መቄዶንያ እንደዚሁ ይሄም ባይኖር ይሄ ጉዳይም ባይኖር እኔ እንደውም ዝች ላይ ለማለት ነበር የገባሁት። ባይ ዘ ዌይ ቴንክ ዩ ስፔሻሊ ዮኒ ማኛ ቤቱን ከፍተህ ይቅርታ ስላስባባልክ እና ዘ ሴም ታይም አያናም ብዙ ነገር ያው ይቅርታ ለማስባል ብዙ ነገር ሲሰራ ነበር የነበረው። መጨረሻ ላይ የመጡት እንግዲህ ወንድሞቻችን ፍራውን እንኳን ብዙ ጊዜ ላይቭ ላይ ወጣም፣ ግን ቴዲ ብዙ ጊዜ ላይቭ ላይ እናየዋለን እና ብዙ ጊዜ ሲሳደብ ምናምን አናየውም እና እኔ እንደውም በውስጥ ልጽፍለት እና ልደውልለት ብላ ነበር እና የማይመጠነው ነገር ስለሆነ መሰዳደብ ምን ማለት ባክን ፎርድ ሞር ሰው የሚመጠነው ብዬ የማስበው ሲያወያይ ምናምን በዛ ነው የምናውቀው እና ሮንግ እኛ የማናውቀው ቴዲ ሐዋሳ ሲመጣ ጊዜ ይሄ ነገር በኋላ እንደ ቲክታኮቹ እንዳይሆን ብዬ ነበረ። ዛሬ ስለቆመ በጣም እናመሰግናለን። ፍራውልም ሁለታችሁም ይቅርታ ተባብላችሁ ግን አያና ጥሩ ነገር አምጥቷል። ባይዘው አትሊስት ወረቨር ድርጅቱን እኔ ብዙ አላውቀውም ድርጅቱን፣ ግን ለዛ ድርጅት አረጋዊ የሚረዳ ከሆነ ለዛ ድርጅት ዛሬ እንደ አያና እንደ ጀምረዋለሁ ብለሃል። ጥሩ ነው። እንደ ዛሬ በቃ ይሄን እናስገባለን ብላችሁ ፕሮሚስ አድርጋችሁ ቢካዝ ነገ ከነገ ወዲያ ደግሞ ሌላ 3ኛ 4 ቀን ደግሞ ሌላ ነገር ደግሞ ይዞ ስለሚመጣ ስለዚህ ለዮኒ ማኛ ያስገባችሁትን ርሲት ብታሳዩት ብዬ ነው። ዳዝማር 100 ሺህም ሊሆን ይችላል 10 ሺህም ሊሆን ይችላል። ግን በቃ እንሰጣለን የምትሉትን ያለ ግፊት እናንተ ማድረግ እንችላለን የምትሉትን ነገር እዚሁ አድርጋችሁት ብትሄዱ ለማለት ነው። ገብቷል። ምን ዮኒ ጥሩ ሀሳብ አይደለም ይሄ? እና መጨረሻ ላይ ለአንተ ርሲቱ አይቶ አንተ ደግሞ ርሲቱን ለህዝብ ታሳያለህ ማለት ነው። ቋጭተው እንደሄዱት ዛሬ ሌላ 3ኛ 4ኛ ቀን ደግሞ ሌላ ፕሮሰስ ከሚመጣለ ማለት ነው። እና አያናም እጀምረዋለሁ ስላለ አንተ ጀምረኸው ን ከዛ በኋላ ዮኒ ኢጅፕት እያለ ሁላችሁም እዚህ ሄዳችሁ ብትሄዱት ለማለት ነው። ዛሬ ተቋጭቶ እንደሄድ ነው። አያና ጥሩ ሀሳብ አይደለ? በጣም አሪፍ ሀሳብ። ቀጠን ካለን ጀምር ነው የምትለው አንተም ጀምራለሁ ብልሃል። አንተም ዮኒ እየጠፋ ዮኒ ኢጅፕት ላጥ ብሎ ሄደ። ኤኒዌይስ አያና አንተ ብታስጀምሮ ለማለት ነው። ዮኒ መጥቶ
ከዮኒም እና ሌሎቹም እንትን ብታደርጉት ለማለት ዛሬ ተቋጭቶ እንዲያደርግ። ዮኒ ቶሮንቶ ግን ምን ሆኖ ነው? በእናትህ ምንድን ነው? ተውት በእናታችሁ፣ እሱም ቢዚ ነው። አቲንክ ቴሪ አጋፍቶ ሊር ነበር። መጨረሻ ላይ 20,000 ዶላር ብቻ ነበር የምትላጤ ነበረው። ምንድን ነው ዝም ብለን ነው ያለ ነው ወይስ ጆሮ? እኔ ጨርሻለሁ። ተቋሙን ብዙ ስለማላውቀው ጥሩ ሳለ መታሃል። ተቋሙንም አታውቅም እንዴ? ኦኬ ኖ አውቀዋለሁ ሲባል ግን ምን እንደ አረጋዊ ብዙ ሰዎች የሉም። ዮኒም ወርደዋል። ዮኒ ባይወርድ ጥሩ ነው። ቴዲ አንተ እንትን ማይክ ኦን ነው ቴዲ። አይ ግን አያና ግን እንትን ዛሬውን ጨርሶ ብሄድ ብዬ ነው። አይ ኖ እሱ መሆን የለበትም። ቢኮዝ አሁን ሰውን ስለሌለ በጣም የሆነ ኢጅፕት ሰዎች እንትን ብለው መሰለኝ የዛሬውን ቻሌንጅ አብሮት ሌላ ፕሮግራም መያዝ አለብን። ይሄ ፕሮግራም ተይዞ ነው መደረግ ያለበት። ቢኮዝ አሁን ዛሬ የእርቁም ፕሮግራም አድርገናል። ለመቄዶንያው ሌላ ፕሮግራም ነው የምንይዘው። ገንዘብ ማሰባሰብ ነው የምታደርጉት ማለት ነው? አዎ ገንዘብ ነው የምናሰባስበው። ቻሌንጅ የሚባል ነገር የለም። ከፈለገ እኔ የለውበትም እሱ ላይ ችግር የለም። ችግር የለም እንጠይቀሃለን። ለመሰላት እኔ አሁን ቻሌንጁን አቅርቤ ነበረ። እሱ ሄዷል። እሱን ተወው፣ ቻሌንጁን ተወውና አሁን እኔ የራሴን ሰጠና እንትን እላለሁ። ምክንያቱም በቃ አንተ የራሱን ፍራውን የራሱን እሰጣለሁ አስገባለሁ ርሲቱን ብሏል። ችግር የለውም። እኔ የራሴን እሰጣለሁ። እኔ የምሰጠው ምክንያቱም መስጠት ያለብኝን ነገር እሰጣለሁ። ዝም ብዬ ተናግሬ ዝም አልልም። ኖ ኢሳፕትዩ መስጠት ትችላለህ፣ በራስህ ማድረግ ትችላለህ። እኛ በዚሁ እናሰባስባለን ለመቄዶንያ ስንል አይ ይሳተፋለሁ ከእናንተ ጋር ካልክ ትሳተፋለህ። አይ እኔ ከእናንተ ጋር አልሳተፍም፣ ራሴን የቻልኩኝ ድርጅት ነኝ፣ ራሴን የቻልኩኝ ግለሰብ ነኝ፣ ራሴን ችዬ ነው የምሰጠው ካልክ ደግሞ እሱም መልካም ነው። ተሳትፎህን አናስገድድህ ነው። we're not gonna force on you። እኛ ግን እናደርጋለን። አትሊስት በዚህ ነገር በአደባባይ ስለሆነ በመድረክ ስለሆነ ስማቸው የተጠራው በአደባባይ ስለሆነ የተነሳው በአደባባይ ትንሽም ቢሆን ትልቅም ቢሆን ተሰብስበን እናዋጣለን። መማርም ቅድም መታ ነበረ በእርዳታ ላይ የምታውቁ ሙለረብ ሌሎችም ነተምም ይህን ነገር ያበረታታሉ እና ነቴዲም ጥሩ ነው ብለዋል። ቅድም ዮኒ ቶሮንቶ ተመሳሳይ ስሜት ነው ያሳየው። ስለዚህ ሰብሰብ እንበል እና ገንዘብ ሰብሰብ አድርገን ወሬ ብቻ አይደለም መሰብሰብ ያለብን፣ አንዳንዴ ገንዘብን መሰብሰብ አለብን። እዚሁ አደባባይ ላይ ስማቸው እንዳነሳን እዚሁ አደባባይ ላይ ሰብስበን ትራንስፓረንት የሆነ ነገር እዚህ አይደለም ብሩ የሚሰበሰበው በነገራችን ተሰብስበን ይሄው አስገብቻለሁ ሪሲፕት ይሄው አስገብቻለሁ እናደርጋለን ፕሌጅ አድርገን ይሄው 10,000 ብትሆን 50,000 100,000 የሚያስገባውን አስገብቻለሁ ብለን እዚሁ ላይ ካልኩሌት እናደርጋለን። ከዚህ ኢቨንት ስንት ተሰበሰበላቸው? እኔ ቢያንስ 10 ሚሊዮን ቢሰበሰብ ደስ ይለኛል። እኔ ለራሴ ያስቆጠራል። ግን ኢቨንት አድርገን እንደዛ ብናሰባስብ ይሻላል። ቢኮዝ በአደባባይ ስማቸውን አንስተን 80 ጊዜ መቄዶንያ ተብሎ 80 ጊዜ በስድብ መሀል ስማቸው ተነስቶ ከዛ በኋላ ደግሞ በጓዳ ሰጣለሁ። አይ በጓዳ መስጠት ጥሩ ነው፣ ግን በአደባባይ ደግሞ የሆነ ነገር ማድረጉ ትክክል ይመስለኛል። አፕሮፕሪየት ነው የሚለው ብዙ ሰው ተስማምቷል። ኢቨንት ሳይን እናድርግና እኔ የዚህ ዊኬንድ ላይ ማድረግ ብንችል ደስ ይለኛል ሳይቀዘቅስ። ካልሆነ ግን አማራጭ ጊዜ ብታመጡልን እንወስዳለን እሱ። ስለዚህ እኔ ልለያችሁ አይደል? በቃ ብርድ ላይ ነው ቁጭ ያልኩት እና እሺ ፍራይ አመሰግናለሁ ለነበረ ጨርሰናል። እኛም ጨርሰናል። ቀን ዲተርምን ማድረግ ብንችል ጥሩ፣ ካልሆነ ግን ተደዋውለን ማለት ፈልጋለሁ። ሌላ ለእኔ ደግሞ ለእኔ ቀኑን ያሳውቃለሁ። በቃ ይነግሩኛል። እኔ ለተከታታዮቼ አንድ መልዕክት ላስተላል። ከበጀቦተ ወሪነ ሆርዶፍተን ሁንዲ ኬሰን ገለቶማ ሆጂ ረቱሬ እቲ ዱበቻ ቱሬ ቻሌንጂን ኬኘስ ዋን አደዳ ሀሶፍኔ ቱሬ አኩመ ቤክተኒ አማርኛ ማይሰሙ ስላሉ ነው የሚከተሉኝ። ለዛ አኩመ ቤክተኒ እቲ ፉፍኔ ቱሬ ጀሪ ገሹ እንደንደኘ ከናፍ ዋን ሃራ አዴምሳ ሃራ ፊደኒ ጅሩ isarratti maaliin hirmaadhu akkuma walitti dubbanne ani qophaa'ee jira. Kanaaf galatooma
ጆሌ ብየኩ ሁንዲ ኬሰኑ ገለቶማ ፈያታ ሀልከን ጋሪ ሲኒፋቶ ኤቢፈማ ዋቀ ስና ኤቢሱ እንዲሁም ተባረኩ። ሁላችሁንም ወዳችኋለሁ። እንግዲህ በንግግሬ ምናልባት ቅር ያላችሁ ሰዎች ካላችሁ አምሪሊ ሶሪ። ማህዬ እንኳን አየሁሽ እዚህ ጋር በጣም አመሰግናለሁ። ተባረኩ። መልካም አዳር። ቴንኪዩ። ይህን ነው የምለው። ሌላ የምትሉኝ ከሌለ የምትባርኩኝም ካላችሁ ገለቶማ ኖ ገለቶም የቢፈሚ ደጌሴ አናኒሶ በሌሰ ኬ ከበጅዴ አስዱፉ ኮት ባየን ገመዳ ፍራኮ በያቶ ወለሴ ገለቶማ ደዛ ነው። እቺን አብርፋታ አመሰግናለሁ። ታላቅ አክብረኸኝ ስለመጣ አመሰግናለሁ። ቴዲ በጣም አመሰግናለሁ። እንደ ወንድም አክብራችሁኝ ተገኝታችሁ እሺ ብላችሁኝ በስልክም እዚህ በአደባባይ ብቻ አይደለም በስልክም አይተሃል ይሁን እሺ ነው የምትሉኝ ትሰሙኛላችሁ። እግዚአብሔር እሺ ይበላችሁ። ግን ለምናችሁ እሺ ይበላችሁ። ጥሩ ነው እንዲህ አይነት ነገር ማየት። ቴዲም ሆነ ፊራ በእኛ ደስ ብሎኛል ስለታረቃችሁ። ኢትስ ወርዝ ኢት። የእናንተ ፍቅር የሚጠላችሁ የሚቀናባችሁ ደግሞ ይፈር። እናንተ ስትጣሉ ከውድ ወርክስ ውስጥ የወጣውን የበረሮ ማዕት ብታዩት ተመልሶ ይግባ ባይነኝ። አሁንም በጣም አመሰግናችኋለሁ። ደህና ደሩ። ቴንኪው። እሺ በሉ ደህና ደሩ። በቃ እሺ ቴዲ በቃ ቴዲሻ ወይ በቃ በውስጥ እናወራለን። እኛ ቀኑ ተወስኖ አጼ ዘራ ያዕቆብ ፋዘር ሰላም በልኝ። ፋዘር ማን ነው? ዮኒ ቶሮንቶ የፍራውን ፋዘር ሼባ የፈታችሁ መስሎኛል እኮ ጨዋታ በመሀል እንትን እያላችሁ አይደል? እውነት ነው። አይ ደስ ይላል። እግዚአብሔር ይስጣ። እኔ እዚህ ጋር ሶሪ ጋይስ አንድ ነገር ክሊር ወጣ ገባ ስል ምናምን ሌላ ነገር እንዳይመስላችሁ። ኦኬ እዚህ ጋር የሆነ ኤንጌጅመንት ስለነበረኝ ነው መውጣት ስለነበረኝ ማድረግ አሁንም አይነግረን አልወጣ። ለዛ እኮ ነው ቅሬታው። ገባ ኖ ይቆርጣል። ገባ አልነገርከን። ሶሪ ፎር ዛት እና ኦኬ አለው ማለቴ ነው። እኔ ለምን መሰለ ዩ ኖ ሃው ቱ ሪች ሚ ቱ ችግር ካለ ልታገኝ መንገድ አለ። ብር መዋጮ ሲነሳ ትሮጣለህ። ብዙ ጊዜ ነው አሁን መጨረሻ ላይ ቴዲን አጋፍጦ ነው አላጋፍጠውም። ይኸውላችሁ የመጀመሪያውን አምገን እኮ ሄድ እኔ አሁን እኮ እሱን ላደርግ ነበር ሄድኩት። ቴዶ እኮ he was ready for everything። አንደኛ መሰለህ አሁን እሱ ፍራውል ሲናገር ሰምተሃል። የቴዲ ብቻ ሳይሆን ሁለቱም በአንድ ላይ ካልሆነ እንትናለን ገባህ? አሁን እኔ ሀሳብ ብቻ አይደለም። ትክክል። እኔ እናቴ ወልዳ አሳደገችኝ ወንድ ልጅ ነኝ። እንደዚህ አይነት ቀልድ አላውቅም። ገባህ? ህይወቴ እኔ በክብሬ ህይወቴ ቢያልፍ ይሻላል። ለቁም ነገር ከመጣ ደግሞ ቁም ነገር ነው። ትክክል። እንደዚህ አይነት ቦታ ላይ ሲሪየስ ከሆነ ሲሪየስ ነው። ለምን ብዙ ነገሮች አሉ አይደል? አሁን እዚህ ጋር ድጋሚ ወደ ሬርስ ማድረግ አያስፈልግም። የሁለት ሰው ከተባለ ባይመችም እንኳን የሆነ ድምፅ ማሰማት አለበት ምናምን። ኧረ እኔ ይኸውልህ ቴዲ አንተ በሌለበት ነው ቃል ሶስት አራቴ እኮ የሆነ የወጣ እውነቱን ነው የምልህ። የቴዲንም ቅሬታ ብትሰማው መልካም ነው ብዬ አስባለሁ። ቴዲ ምን አለ? የፈለገው ነገር በክብሬ አልደራደርም እናስገባለን ነው የቴዲ ጭቅጭቅ። እናስገባለን እኮ ተስማምተናል። ቴዲ እና እኔ እኮ እንተዋወቃለን እኮ። ቴዲ አናግረው በምትፈልገው ቋንቋ። ለምን መሰለህ? አንደኛ እኔ ያንተን የሁለታችሁ ካልሆነ ያንተ ብቻ አይሆንም ካለኝ ያንተን አቋም ማወቅ አለብኝ፣ ያንተን ድምፅ ማወቅ አለብኝ። በአንተ ጉዳይ ላይ ዲሳይድ ማድረግ አልችልም። እኔ በአንተ ጉዳይ እኔ አንተ በሌለበት አይደል ቃል የገባሁት። ተነጋግረንበት ደግሞ መስማት አለባቸው አድማጭ። አሁን እኮ ብልሃል እያልኩኝ አይደለም፣ ሌላ ነገር ሆን ብልሃል እያልኩኝ ሳይሆን ድምፅህ መጥፋቱ የሆነ ሰዓት ላይ ምንድን ነው ዮኒ በሰላም ነው ወይስ ምንድን ነው? በተደጋጋሚ ዮኒ እንደውም ጠራ። የት ነው ዮኒ ቶሮንቶ ያለው ምናምን እያለ ማለት ነው። ኧረ አለው ለኪ ነው። እዚህ ጋር ስልክ እየተንጋጋብኝ ስለነበረ ነው ለኪ ነው እንጂ የትም አልኩም። ብሯን ቃል ሳነሳ እኮ ነው ሮጤ ኖ ብሩ አይደለም እያየው። አሁን አያና ስንት ላዋጣ ሲል አንተ ሮጠ ወጣ ወዲያው ነው እንዴ? አልወጣሁም። ይኸውልህ ስልክ የሚደውልን ብሯ ስትመጣ ነው ድምፅ አልተሰማንም እኮ ዮኒ ወጣው ቴዲ ይነዋት። አሁን አስገብቼ ያሳያችኋለሁ ከፈለገ። እኔ እኮ አሁን አስገብ እንደዛ አይደለም ሳይሆን እኔ የሀገር ስልክ እኮ ገብቶብኝ እኮ እየመለስኩኝ እኮ ነው። ለመሰል አሁን በዚህ ሰዓት ላይ ስልክ ገብቶብኛውን በወርድ ማለት ነው እዛ ቶፒኩ ክላይማክስ ላይ በደረሰበት ደረጃ ላይ ይሄ ህዝብ ታውቃለህ፣ ብዙ ስልክ አሁን ሪጀክት እያደረኩኝ ማለት ነው እዛው እየዘጋሁባቸው ማለት ነው። ሁለተኛ
ያንተን እንትን ማወቅ አለብኝ እና የግድ ከይቅርታ ስላቋረጥ ሀይ ኢሹ ነው፣ በርደን የሆነ ኢሹ ነው። ከዚህ የበለጠ ጉዳይ የለም። እርግጠኛ ሆኜ እነግርሃለሁ ይሆን። ስለዚህ ምን ታደርግ ነበር መሰለ? ብሎክ እያደረግ መመለስ ትችላለህ እያልን ነው። ይህን እኮ እንደ ቁም ነገር አልወሰድከውም ማለት ነው። ገባ? እነሱን አምገን ኮል ዩ ባክ ማለት ትችላለህ። ቸርች ላይ በጣም አስፈላጊ ጉዳይ ላይ ነኝ እመለስላቸዋለሁ ማለት ትችላለህ እያለን እኮ ነው ብሮ። የእኛ እኮ ስህተት አይደለም። በቁም ነገር ተቀጣጥረን የመጣ ነው፣ ልንነጋገር ነው የመጣ ነው። ሌላው ኢሹ ላይ ዱቅ ብለህ ነበርክ። የይቅርታው ጊዜ አልተደወለልም። ምን የተባለ ጊዜ አልተደዋወለ፣ ማንም የደወለ የለም። ቻሌንጁ ሲመጣ ነው ደውሎች የበዙት። አም ኮንፊውዝ ቴዲም ነው የሚለ ለምሳሌ ላጣርጌ ብሔራዊ ስሜት ያነወለለኝና ላጣርጌ ሴንድ አልኩት። ከዛ በኋላ አይ የአንተ ብቻ አይደለም እሱ መላክ አለበት የሚል ደግሞ ሌላ ክርክር ቢነሳ በመሀል ቴዲ ሐዋሳ ቀለጠ ማለት ነው አይደለም። ጀስት ቴክኒካሊ ስናወራ ማለት ነው። ድምፃችንን ስናሰማ እሱ እዛ ጋር ሬዲ የሚሆን አይሆንም የመፍትሄ ሀሳብ እንኳን እኔ ለምሳሌ የተናገርኩኝ ነው። ለምሳሌ የተናገርኳቸውን ነገሮች ሰምታችኋል። በዚህ ምክንያት ትራክ ሪከርድ እንደዚህ ስለሚያጠራጥር ይህን ላላደርግ ይችላለሁ፣ ይህን የሚያጠራጥረኝ ምናምን ስል አንተ ደግሞ ግድ የለም ብለን ተለዋጭ ሀሳብ እንኳን ማሰማት ነበረብህ የሆነ ነገር ነው። ኦኬ ሶሪ ፎር ዛት ቴዲ፣ አቋማችን አንድ ነበር አይደል? ተነጋግረናል። ምንም እንትን የለውም። ለማድረግ ዝግጁ ሆነን ነው አይደል? በዚህ ሰዓት የመጣ ነው። ተነጋግረንበታል። አንተ ተማመናለሁ 100% ይሁን። ከዛ በላይ ማድረግ የምትችል ግን ህዝቡ ያንተን ድምፅ መስማት ይፈልጋል። እነዚህ ጋር እንትን ማለት ነው። ይሄ ጉዳይ እንዳይቀር ወጥሮ ከያዙ ሰዎች መካከል ዮኒ ነው። በጣም ወጠረ እኮ ይዛል። ምንም ጥያቄ የለውም። በተደጋጋሚ ጊዜ እስከ መጨረሻው ሰዓት ድረስ ሁለታችሁ ማስገባት አለባችሁ የሚለው ቻሌንጅ ሲመጣ 100%። በነገራችን ላይ ዮኒ ቶሮንቶ በጣም የምተማመንበት ልጅ ነው። ለዚህ እኔ ምንም ጥርጣሬ የለኝም። ግን ህዝቡ ድምፅን በደንብ የማውቀው ሰው ነው። ለዚህ ከሆኑ ኮንፊውዝድ ሆንኩ። ህዝብ ድምፁን እግዚአብሔር ምስክሬ፣ በእርዳታ ላይ እኔ ከማደንቃቸው በማውቀውም ደረጃ በጣም የሚረዳ ወንድም እንደሆነ 100% አውቃለሁ። እኔ ቴዲ ብቻ ሳይሆን ማለት ነው። እዚህ ጋር ግን ስትመላለስ ስትወርድ ስትወጣ አም ኮንፊውዝድ ዝዋ ወዝ ጋር ሆነው ያላችሁ አሁን አሮን ነው እናንተ ጋር ብቻ ወይ እኔ ጋር የሚያደርግል ኤቭሪ ታይም የሆነ ስልክ ሲመጣ ያስተጋባል። ላይክ እንደዚህ እንትን ያደርጋል። ሪፒት እያደረገ ነው። አሮን ነው እዳዛት ዩ ጋይስ ዱ ኖ አሁን እዚህ አሮን ነው እዳዛት ሚ ላይክ ነው ያስተጋባብኛል። አይ ሃቭ ቱ ዌይት። አንዳንዴ ያስወጣኛል፣ እመለሳለሁ። አልጠፋሁም እኮ አለሁ። አም ሂር። ስልኩ መቀየር አለበት ብራዘር፣ ስልኩ መቀየር አለበት። ምንድነው በዚህ እንዝገብ። የመጨረሻው ነገር ክላይማክስ ላይ ደርሰናል፣ ጡዘት ላይ ደርሰናል። በባህር ነው የመጨረሻው ጡዘት ላይ የሞት መድኃኒት ያመጣል ሰው እንኳን ቢሆን እኔ ስንት ስልክ ሪጀክት አድርጌያለሁ። ከቤት ሲደወል ከጓደኞች ሲደወል ስንት ስልክ ነው የሚገባበት። ግን ለምንድን ነው? ወንድነት አለ እኮ እዚህ ጋር። በታሪክ ሰማይና ምድር ያልፋሉ እንጂ ስልክ በጣም የምፈልገው እንኳን ስልክ ቢሆን ድሮፕ ነው ማድረገው። ለምን? ይሄ ህዝብ በፈለገው መንገድ ለዋም የተረጎሙ ስልክ ተደወለብኝ ብሎ ፈርቶ ወረደ ምናምን ትባላል። አንትን ላለመስጠት ነው። ዝም ማለት የለብን። ቢያንስ መሀል ላይ ማለትም ነበረብህ ለማለት ያለ። ኤኒዌይ ግን ይሄ ማለታችን ግን ምንም ችግር የለም። 5 ሚሊዮንም 10 ሚሊዮን ማስገባት የምችል ልጅ ነው። ምንም በቅርበት ማውቀው ልጅ ነው። ሆልድ አንድ ጊዜ ሆልድ። እዚህ ጋር ቢ ፔሽንት። እናንተ አወሩና መጣሁ። አይ ሰርፕራይዝ ሊያደርገን ነው። ወንድነቱን ተፈታትነነዋል። አንድ ተንኮለኛ ሰው ኮመንት ላይ ምላት ታውቃለህ? ተዋቸው፣ አልመልስላችሁም። የሚያስቅ ኮመንት ነው ግን አላነብም። ምን ቀረ? የቀረው እኔ ኦኬ፣ የቀረው የእኔ ጉዳይ አለ። ቴዲ ቀድማ አታስገባም ምናምን የምትሉኝ የትኛው የአእምሯችሁ ክፍል ነው እንደዚህ ግን እንድታስቡ ያደረጋችሁ? ዝም በላችሁ። ቴዲ ፖለቲካ ቴዲ ተንታኝ ነው፣ የምታውቀው ነው። ኮመንቱን ዝም ብሎ ባዶ ነው። ግን የኔ ልናገር፣ ወንጌል ሳይሆን እኔ ነኝ ጥፋተኛ። ስሜታዊ ያደረጉኝ ሰዎች ነበሩ። ስሜቱ ደግሞ ከፕሮቴስታንት ወንድምና እህቶች አይደለም።
ፕሮቴስታንት ወንድምና እህቶቼ አክባሪዎቼ ናቸው። በዛ ጉዳይ ላይ ብዙ ሰው ስላለ ነው እዚህ ጋር የምናገረው። ከፕሮቴስታንት ጋር የተያያዘ አይደለም። እኔ ወንጌሉን ትቼ እራገጣለሁ ለማለት ያልኩትን ነው። ግን በጌታ ፊት ንስሐ ገብቻለሁ። ወንጌሉን ትቼ እራገጣለሁ ነው ያልኩት። ለምን ዱላ ሲበዛ መልስ የሰጠውበት ነገር ስለሆነ ለማለት ነው። የእኔ ጥፋት ነው። እሱን ደግሞ ከጌታዬ ጋር የምጨርሰው ጉዳይ ነው። ተባረኩ። ወደ ሌላው እንሄዳለን። ወደ እናንተ ጉዳይ እንሂድ። የምትሉት ካለ ሙሌ የምትለው ቴዲ ወይም ደግሞ እመጣለሁ ብሏል። ትንሽ መጠበቅ አለብኝ። አይ ቲንክ ሊያስገባ ነው መሰለኝ፣ እርግጠኛ ነኝ። ዘረ ያዕቆብ ጓጓ እያለበት ሊያስገባው ነው። ቅድም እኮ ስጠይቀው ሮጦ አመለጠኝ እንጂ ዛሬ እኮ እዚህ ጨርሰ ነው ነበር የምንሄድ የነበረ። ዘረ ያዕቆብ ሳፕራይዝ ላይ ያደረገን ነው። የሆን ጀረሳችን ነው እንዴ? ለምን ጠምደዋል? እኔ ሁለቴ ነው የማውቀው እንደውም እንጂ ያላውቁም። ኦኬ በምን ያዝከው? እኔ አሁን ትንሽ ኮንፊውዝ ሊሆንኩት በምን ይዘኸው ነው? አይ ነው እዚህ አሁን ከዚሁ ጨርሰን የሆነ ቤት ውስጥ ጨርሰን እንሄድ አልኩት እና አያና ከአንተ ጀምረ እና ሁሉም በቃ የሚችለውን እዚሁ ጨርሶ አሁን ለምሳሌ ዳዝማ 500 ቢሆን 1000 ቢሆን 100 ብርም ቢሆን እዚሁ ተናግረው ሄደው በቃ እሱም ማስገባትና አንተ ጋር ደረሰኝ እንዲሰጡ ነበር። እዚሁ ተጨርሶ እንዲሄድ ማለት ላይ ሌላ ደግሞ ቀን ደግሞ ተቆርጦ ምናምን ደግሞ እዛ ላይ ደግሞ እንትን ከሚል እዚሁ እንዲጨርስ ነበር። ልክችን ወርድ ሳወራት እና አያና ልክ ሲያወራ ሮጥ ወጣ። ልክ አንተ ከመጣ በኋላ ካለቀ በኋላ መጣ አንዳንድ መጽሐፍ ጀመረ እና ምንድን ነው ነገሩ? የማን ነው የግብፅ? አይ እንደ ጻፈው ነው ደግሞ እኔ እንዳታያይዙኝ። ሌላም ሰው እንደዚህ የተጣሉ ካሉ ማስታረቅ ነው። ይታረቁ። አይ በተለይ እኔ ጓደኛሞች የሆኑ ሲጣሉ ነው። ሌላው ባናቱ ይተከል አልሰማ። ወዳጆች የሆኑ መልካም ስብዕና ያላቸው ጥሩ ወንድሞቼ እህቶቼ ከሆኑ ሲታረቁ ደስ ይለኛል። ሌላ ይባሉ ምንም ቁጭራ ናቸው፣ የሚጠቅሙም ማለት ነው። እንዲያውም እነሱ መባላትም አለባቸው። የሆነ የተናገር ቴዲ ግን ይራገጣል አይገልጸው ብረት። ኧረ በጌታ ያጠራቀመው ነው መሰለኝ ተራግጧል። ቁም ነገር እኔ ለምሳሌ ከዘራ ያዕቆብ ጋር ብታላ ሁሉ ነገር በቃ ይያያዛል። መጀመሪያ ላለን ወዳጅነት ይህን መናገር አለብኝ፣ ይህን ማለት አለብኝ ትላልከው ነገር። ከዛ በኋላ ደግሞ ያው ሰው ነህና አላስፈላጊ ነገሮችን ከዚህም ከዛም ትሰማለህ። ያ ነው። ግን ሁልጊዜ እኔ ለራሴ ያለኝ ነገር ምንድን ነው፣ በደህናው ጊዜ የምትነግረኝ ሚስጥር አለ። አሁን አንተ በደህናው ጊዜ ለእኔ የምታወራኝ ሚስጥር አለ። በቃ ሰማይና ምድር ያልፋሉ፣ ህይወቴ ያልፋል እንጂ የፈለገ ለምን አንጀቴን አታሳረኝም? አውቀዋለሁ። የፈለገ ህይወቴ ለምን አይጠፋም? በአንገቴ እንኳን ብታረድ ያ ሚስጥር አላውጣም። እንዲህ ያሉ ነገሮች አሉና ከዛ አኳያ ነው እና የመነቋቆሩ ከዛ በመለስ ታደርገዋል። የታዘብኩትና ደስ ያለኝ ንግግር ከቴዲ በሰዓት 500 ብር ያደረገ እሱ ነገር ኧረ አይሰማም። ምን አይነት ነገር አድርገ ነው ሙሌ? ከቤራ ወፍ የለም አይሰማም። ቶሮንቶ ሊያሳድረን ነው ወይስ የሚመጣ